ከቁጥር 30 ጀምሮ ምን ይላል? ፈአቂም ወጅሀከ ሊዲን ሐኒፈን ፊትህን ቀጥ አድርገህ ወደ ዲን አዙር ይላል። ወደ ሃይማኖት አዙር። ፊጥረተላሂ ለቲ ፈጠረ ናሰ ዐለይሃ ያቺን ፍጥራ አላህ ሰዎችን ሁሉ በእርሷ ላይ የፈጠረውን ያዝ ይላል። ላ ተብዲለ ሊኸልቂላህ ለአላህ ፍጥረት ደግሞ መለወጥ የለም ይላል። መልእክተኛችን ሙሐመድ ሆይ ወደ እውነት ተዘንባይ ሆነህ ፊትህን ለሃይማኖት ቀጥ አድርግ። እሺ ፊትህን ለሃይማኖት ቀጥ አድርግ። የአላህን ፍጥረት ያቺን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት አለ። አላህ ሰዎችን በዚህ ሃይማኖት ላይ ፈጠረ፣ እሷን ያዟት እያለ ነው። ያ እምነት ደግሞ ምንድነው ከተባለ ምዕራፍ 3 ሱረቱ አሊ ኢምራን ቁጥር 19 ላይ ኢነ ዲነ ዒንደላሂል ኢስላም አላህ ዘንድ የተወደደው ሃይማኖት ኢስላም ብቻ ነው ይላል። ኢስላም ብቻ ነው። ስለዚህ የፊጥራ እምነት ነው ይላል ምዕራፍ 30 ቁጥር 30 ላይ ቁርአኑ ይሄ ነው። ሐዲስ ላይ የአላህ መልእክተኛ በሰሂህ ሙስሊም 2658ኛው ላይ ኩሉ መውሉድን ዩለዱ አለል ፊጥራ ይላሉ። የሚወለደው ልጅ በሙሉ በፊጥራ ላይ ይወለዳል ይላል። እንደውም እዚህ ጋር ላሳየህና there is no one born ማንም አይወለድም there is none born is created to his true nature የሚወለደው ሰው ሁሉ በትሩ ኔቸር ይወለዳል። በምን? በእስልምና ይወለዳል አለ። እሺ it is parents ቤተሰቦቹ ግን who make him a Jew a Christian a magician የተለያዩ ያረጉታል። ሁሉ መውሉድን ይወለዱ አለ ፊጥራ ፈአበዋሁ የሐዊዳኒሂ አው ዩነስራኒሂ አው ዩመጂሳኒ አለ። የሚወለደው በእስልምና ላይ ይሆንና ነገር ግን አባቶቹ ክርስቲያን፣ አይሁድ፣ ማጂሺያን ወይ ክርስቲያን ሲያረጉታልና ይላል። ቁጥሩን የሚያስከፈለክ ይሄውና ሌላ ጥያቄ አለ? የለኝም ወንድሜ። ጀዛከላ በርቱልኝ። አላህ ይጨምርለት። አሜን። ጀዛከላ። እሺ ጥያቄ ያለው ሰው? እኔ አለኝ። ምናልባት የቀደመ ካለ ይጠይቅ። እኔ ግን አለኝ ጥያቄ። የቀደመ ካለ ግን ይቀጥል። እሺ ጠይቅ፣ ችግር የለውም። እሺ እኔ ጥያቄ መጀመሪያ የሆነ ነገር ቤዝ አድርጌ ነው የምጠይቀው። ለምሳሌ ላይክ አንድ ሰው እኔ አዲስ ስለሆንኩ ለመስለም ላይክ በራሴ ሂደት ስላለኝ እኔ እንተውና አንድ ሰው ሲሰልም ጥቅሙ ምንድነው ነው? ላይክ ጀነትን መውረስ ነው ወይስ አይደለም? ስለዚህ ይሄ አይደለም ዋናው ጥያቄ። እዚህ ላይ ቤዝ አድርጌ ነው መጠየቅ የምፈልገው። ስለዚህ አንድ ሰው ለምን ይሰልማል የሚለውን ስትመልሱልኝ እዛ ላይ ቤዝ አድርጌ መጠየቅ እፈልጋለሁ። ስለዚህ አንድ ሰው ሲሰልም ዋና አልቲሜት ጎሉ ጀነትን መውረስ ነው አይደለም? እዚህ ላይ ቤዝ አድርጌ ነው መጠየቅ የምፈልገው እንጂ ይሄ ዋናው ጥያቄ አይደለም። ይሄን መልሱልኝ መጀመሪያ። አንድ ሰው እንግዲህ የሚሰልምበት ዋነኛው ምክንያት ምንድነው? እውነተኛ አምላክን ለማግኘት ነው። እውነተኛ አምላክን ማግኘት ምድራዊ የሆነ አንደኛ ዓላማችንም ፍላጎታችንም እሱ ነው። ፍጻሜያችን ደግሞ መጨረሻ ኮንሲኩዌንሱ እንደ ሪዋርድ ደግሞ ጀነትን ያገኛል። ከሲኦል ደግሞ ለዘላለም ይተርፋል። ስለዚህ ኦኬ ትክክል ተግባብተናል ማለት። ስለዚህ ጀነት ውስጥ ያለ ጥቅም ምንድን ነው? ለምሳሌ ጀነትን የምፈልገው ለምንድን ነው? ጀነት ብገባ ምን ስለማገኝ ነው? ይሄን ታገኛለህ። ቆይ ልክፈትልህ። እሺ ፓራዳይስ። እሺ ሁለት ጸጋዎች አሉ። ለሚሻው ባትከፍተውም በቃል ብትነግረኝ እኔ አምናለሁ። ችግር የለም። የማመን ጉዳይ አይደለም። አንድ ሰው ገነት ከገባ ሁለት አይነት ጸጋዎችን ያገኛል። ያው ከሙታን በኩል ሲነሳ ከነስጋው ስለሆነ የሚነሳው የሰው ልጅ ስለሆነ የሚነሳው ስጋ ለባሽ የሆነ የሰው ልጅ ይነሳል። ስጋ እንደመሆናችን ደግሞ ምንድነው የምናገኘው? የመጀመሪያው ገነት የተገባ ሰው መንፈሳዊ ጸጋዎችን ያገኛል። መንፈሳዊ ጸጋዎች ምንድን ናቸው ከተባለ አንድ ሰው አምልኮ ይፈጽማል። አምልኮትን መፈጸም በገነት ውስጥ ለዘላለም አምልኮ ይፈጽማል። ይሄ ጸጋ ነው። ያለምንም መጨናነቅ፣ ያለ ስቃይ፣ ያለ ህመም ለዘላለም አምልኮ ይፈጽማል። ቁርአን ላይ በሱረቱ ዩኑስ ምዕራፍ 10 ቁጥር 9 ላይ ተጠቅሰዋል። እንዲሁ ደግሞ አምላክን መመልከት ነው። ሰማይን ምድርን ሁላችንም የፈጠረውን አምላክን መመልከት ከመንፈሳዊ ጸጋዎች መካከል አንዱ ነው። እኛ ከምንፈልገው ጸጋዎች ሁሉ ታላቁ ጸጋ ደግሞ ይሄ ነው። አምላክ ጋር ማውራት፣ ፊት ለፊት ከአምላክ ጋር መነጋገር። እነዚህ ገነት የገባ ሰው የሚያገኛቸው መንፈሳዊ ጸጋዎች ናቸው። ስጋ እንደመሆኑም ደግሞ ከቤተሰብ ጋር መደሰት ስጋ የጸጋ ነው። አምላክ ያዘጋጀው መብል አለ። ምናልባት ከገለጽክልኝ እሺ ጨርስ ትቀጥላለህ።
ያው ስጋም እንደመሆናችን ደግሞ ስጋዊ ጸጋዎችን አምላክ ይሰጠናል። ለምሳሌ ቤተሰብ ያለው ሰው ከቤተሰብ ጋር መደሰት ይችላል። ቤተሰብ የሚፈልግ ደግሞ ይሰጠዋል። መብልና መጠጥ አለ አምላክ ለምእመናን ያዘጋጃቸው። እንዲሁ ደግሞ ከነቢያት ጋር መሆን፣ የነቢያቱ ጎረቤት መሆን፣ የሚወዱትን ታላቁን መልእክተኛ ነቢ ሙሐመድን እዛ ውስጥ መመልከት፣ ከእሳቸው ጋር ጎረቤት መሆን ያው ስጋዊ ጸጋዎች ከሚባሉት ውስጥ ነውና መቀጠል ትችላለህ። እሺ አሁን ከነገርከኝ ውስጥ ለምሳሌ አላህን መመልከት፣ ነብያችንን መመልከት፣ መብል እንደዛ ነው ያልከኝ። ምናልባት አላህን መመልከት ስትል ፊዚካሊ ነው ወይስ ሜታፎሪካል ነው ንግግር? ለምሳሌ ስፔሲፊክ እናድርገው ቱ ዘ ፖይንት። አላህን መመልከት ስትል ፊዚካሊ ነው ወይስ ሜታፎሪካል ንግግር ነው? ሜታፎሪካል አይደለም። በቀጥታ አምላክን ሳናካብበው እሱ በፈለገውና በፈቀደው መጠን አምላክን እናያለን። ጌታ አምላካችን የሚታይ አምላክ ነው፣ ማንም በዚህ ምድር ባያየው። ኦኬ ማለት ስታየው ፊዚካሊ አፒር ያደርጋል ማለት ነው ለማየት ወይስ እንዴት አይነት እይታ ነው የምታየው? ይገለጣል። አምላካችን የራሱ ዛት አለው፣ የራሱ እና መገለጫ አለው። ያንን እናያለን። የሚጫበጥ የሚዳስስ ነገር አለው። ፊዚካሊ የራሱ ነገር አለው፣ ዛት አለው። ዛት ወይ ደግሞ ኤሰንስ አለው። ኤሰንስ ሌላ ጉዳይ ነው። ኤሰንስ ሌላ ጉዳይ ነው። እኔ ያልኩት ኤሰንስ አይታይም። በነገር ላይ ኤሰንስ አይታይም። ለመታየት ፊዚካሊ ኤሰንስ ምንድን ነው ታውቃለህ? ባህሪ ነው ማውራት እንችላለን። ምንነት ነው። ኤሰንስ ምንነት ነው። ምንነት ይታያል እንዴ? ምንነት እኮ ይታያል። አንተ ምንድነህ? አንተ ምንድነህ? አይ ቆይ ምንነት ይታያል ካልከኝ ይታያል። ይታያል። አንተ ምንድነህ? እኔ የለሁም ብዬ ነው የማምነው። አሁን ወደ እኔ ከመጣ ሌላ ሎጂክ ነው። ወደ አንተ እንምጣ። አንተ ምንድነህ? እኔ የለሁም ወንድሜ። ወደ አንተ እንምጣ። እኔማ የለሁም አይደለም። ምላሴ ቢቆረጥ አላወራህም ነበር። ያ ማለት አለሁ ማለት አይደለም። ምላሴ ቢቆረጥ አላወራህም። የለሁም ወንድሜ። ወደ አንተ እንምጣ። ሽፍት አታርገው። ያለ ሰው ነው የሚያወራው ከኔ ጋር። የለሁም ኤሰንስ ይታያል እያልክ ነው ወንድሜ። ቆይ ወደ አንተ እንጨርስ። ወደ አንተ እንጨርስ። ኤሰንስ ይታያል ብለሃል ብያለሁ። ልደግምልህ ነው። አንተ ምንድነህ ስለ እኔ የለሁም አልክ። የለሁም እያልክ ነው ግን ታወራለህ ከኔ ጋር። እሺ አንተ የለህም። ጃቢር ምንድን ነው? ማይክ አንሳና ጃቢር ምንድን ነው? ማህበራ ጃቢር ምንድን ነው? እሺ አንተ የለህም። ኦኬ ሚውት አድርጋችሁት ከሆነ አንሱለት። ሚውት አታርጉ። ቆይ አንዴ ማህበር ቆይ አንዴ ታወራላችሁ። ሳላ አንዴ ታወራላችሁ፣ ትቀጥላላችሁ። ብቻ አንተ ታወራለህ ሳላ አላወራም። አይወላችሁ እየገቡ ዲባንክ የሚያደርጉት በእውቀት አይደለም። ጃ ይገባል። እኔን ማስወጣት ነው አላማቸው። ጃ ምን አገባህ? እኔና ሳላ እናውራ። ጃ ያገባህ ምን ልጁ ምንድን ነው? ከሱ ጋር ታስወጣኝ። እኔና ሳላ እናውራ። አለቀ። ጃ ማውራት አትችልም። እኔና ሳላ እናውራ። በቃ አለቀ። ጃ እኮ አይገባም። እኔና ሳላ እናውራ። አለቀ። በቃ ጃ ለምን ትገባ? ወይ እኔና ጃ እናውራ። እኔና ጃ እናንተ እናውራ። እኔ እናንተ እናውራ። በቃ ጃ እኔ እናንተ እናውራ። ማን ማህበር ሰላም ነህ? በጣም ደህና ነኝ። ማህበር ነው የመጣው። በጣም ተረጋጋና አውራ። እሺ እረጋጋለሁ። ሰው አይግባ። ወይ እኔና ሳላ እናውራ፣ ወይ እኔና ጃ እናውራ። ቆይ ቤቱ የኔ ነው። በማህበር አታውራ። እሺ በማህበር ኧረ ሰው እየገባብኝ እኮ ነው ወንድሜ። እኔና ጃ ወይ እኔና ሳላ እናውራ። ሌላ ሰው አይግባ እኮ ታወራለህ ከሳላ ጋር። ቆይ አንዴ ይብሮ፣ ቆይ አንዴ ይብሮ፣ አረጋጋው። ችግር የለውም። በቃ እኔ እንድትግባቡ ነው። የማትግባቡበት አልፈልግም። ጃ ከፈለክ እኔ ጋር አውራ። ጃ አሊያ ሳላ ጋር አወራለሁ። አልፈልግም። እሺ የምንግባባ ከሆነ ታወራለህ። ሳላ ምን እንደሆነ ልንገርህ። ብቻህን አታወራም አይደለ? ካለ ሰው ጋር ነው የምታወራው። እሱ የለም ካለ መጀመሪያ ይኑር፣ ከኖረ በኋላ ታወራለህ። ከሌለ ሰው ጋር አታወራ። ዝም ብለህ ጉልበትን አጨርስ። መጀመሪያ እንዳለ ያረጋግጥልህ። አንተ ካለ ሰው ጋር ነው ማውራት ያለብህ። ከሌለ ሰው ጋር አታወራ። ዝም ብለህ አትልቀም። ዝም ብለህ ብቻህን አታወራ። እና የለውም ካለ አከብርለታለሁ። የለም በቃ የለውም ካለ የለም፣ ድርቅ ብለህ አለ አትበል። ግን መኖሩን ካለ ሰው ጋር ኤግዚስት ካረገ ሰው ጋር ነው ማውራት ያለብህ። ብቻህን ዝም ብለህ አታወራ። ካሁን አስገቡት። ለምን እኔ አውቀዋለሁ ልጁን። አክቹዋሊ እንደዚህ አይነት አያስፈልግም። ሰይጣን አምላኪ ነኝ ይላል አንዴ ምናምን ይላልና ኤሰንስ አይታይም ላለው ኤሰንስ ምንነት እኮ ነው። ለምሳሌ አንተ ምንድን ነህ ያልኩት ሰው ስለሆነ ነው። ባይዘ ምንም ቢክድም ሰውነቱም ሰው ነው። ጃቢር ምንድን ነው ከተባለ ጃቢር እንጨት አይደለም፣ ጃቢር ድንጋይ አይደለም፣ ጃቢር ሰው ነው። ሰውነቱ ይታያል ነው። ስለዚህ ምንነት ኤሰንስ አይታይም የሚል ነገር የሚያስኬድ አይደለም። ኢምራን ምንድን ነው ከተባለ ኢምራን ሰው ነው የሚል መልስ እናገኛለን። ይታያል አይታይም? ይታያል።
እንዴት ምንነት አይታይም ይላል? ፈጣሪ ሆይ ይሄ ነገር ምንድን ነው ከተባለ እስክሪብቶ ነው ትላላችሁ። ምንድን ነው ይሄ የያዝኩት ነገር ምንድን ነው? ምን ከተባለ ምንነት ነው እስክሪብቶ ነው። ይታያል አይታይም? ይታያል። ስለዚህ ምንነት አይታይም የሚለው ነገር ምንም አሩ ነው የለውም ከሚል ሰው ሊጠበቅ ይችላል። ከዛ ውጪ ግን ያን ያህል እንትን አይደለም። እሺ ብሮ ትልቁ ላይ ሆነ። አይ ሳላህ ቀጥል። እኔ አንድ አፍታ 5 ደቂቃ ይቀረኛል። ሳላህ አውሩ፣ በስነ ስርዓት አውሩ፣ ችግር የለውም እኮ እንድትግባቡ ነው እንጂ በመሀል የገቡት እንዳታወሩ አይደል? ማህበረ ቀጥል። እሺ እንቀጥል። በነገራችን ላይ ሌላ ሰው አይግባ። እኔ አልሳደብ ምን አልል፣ አታስወጡኝ። በቃ አልሳደብም፣ ሰላማዊ ነገር ነው። ሳላህ እኮ እያወራን ነበር። ለምን ነው የምታስወጡኝ? በቃ ሰላም እናውራ። ወይ ጊዜ ከሌላችሁ ሌላ ቀን ልግባ። ማህበር እንደዚህ አትጩ። አንደኛ ማረጋጋት አይችልም። እሺ የጠየቅኩህን ብቻ መልስልኝ። ጠይቁኝ ብለሃል፣ ልጠይቅህ መልስልኝ። እሺ ኤሴንስ ምንድን ነው? ኤሰንስ ባህሪ ነው። ቃሉም ግዕዝኛ ነው። ምንነት ነው አይደለ? ምንነት ነው። ጃቢር ምንድን ነው? ጃቢር ምንድን ነው? ቃሉንም አላውቅም ወንድሜ። ጃ ምንድን ነው? ራሱ የጠየቅኩህን ለምን አትመልስም? ጀነት ውስጥ ማገኘው ጥቅም ምንድን ነው? ሽፍት በማድረግ እኮ አይመለስም። የጠየቅኩህ ጀነት ውስጥ ያለ ጥቅም ምንድን ነው? የኔን ጥያቄ መልስ ቅድሚያ። ጀነት ውስጥ ማገኘው ጥቅም ምንድን ነው? አለቀ። ጃቢር ምንድን ነው? ጀነት ውስጥ ማገኘው ጥቅም ምንድን ነው? ቅድም ነገር ያለው እኮ አሁን ጃቢር ወንድሜ አንድ ጥቅም ንገረኝ። ጀነት ስገባ ማገኘው አንድ ጥቅም ንገረኝ። አይታችኋል? ቅድም የመለስኩለትን ወደ ኋላ እንትን እያደረገ ነው። እንግዲህ ጀነት ውስጥ ቅድም አስረድቻለሁ። ሁላችሁም ሰምታችኋል። አሁን አልሰማንም። ጀነት ውስጥ ማገኘው አንድ ጥቅም ንገረኝ። አንድ ጥቅም። አንዴ ቆይ ቅድም ነገር የለ ምንድን ነው ያልኩህ? ቅድም ጠይቀህ ይሄን ጥያቄ ወደ ጥያቄ መጣህ። መልሱን ትተህ እኔን ወደ መጠየቅ መጣህ። ቅድም ምንድን ነው ያልኩህ? እኔን ወደ መጠየቅ መጣህ። ይኸውልህ ፌል ስታደርግ እኔን ወደ መጠየቅ እኔን ወደ መጠየቅ መጣህ። ምንም አልመለስክም። እኔን ወደ መጠየቅ መጣህ። ጥያቄ ቅድም ምን ብዬ መለስኩልህ? እኔን ነው ወደ መጠየቅ ነው የመጣህ። ወንድም እኔን ወደ መጠየቅ ነው የመጣህ። ሁለት ነገር አልክ፣ ገለጽ። ከዛ እኔን ጠየቅኝ፣ መልሱን አልገለጽክም። አንዴ ቆይ ቅድም ይሄንን ጥያቄ ጠይቀህ ምን ብዬ ነው መልስ የሰጠው? እኔን ወደ መጠየቅ መጣህ። እኔን ወደ መጠየቅ መጣህ አይደለም? ሁለት አይነት ጸጋ አለ ብዬ አላስረዳውም? ወንድሜ ሁለት አይነት እኔም ነገርኩህ። እኔ የፈለኩት እኔን አትጠይቀኝ። አሁን የምትፈልገው ጀነት ውስጥ ማገኘው ጥቅም አንድ ጥቅም ንገረኝ። አንድ ጥቅም አይደለም። ቆይ በሁለት ከፍዬ አላስረዳውም ቅድም? እኔን ወደ አላስረዳኸኝም። እኔ መጠየቅ ነው የጀመርኩህ። ቀጥታ እኔን መጠየቅ ጀመርክ። ቅድም የሰው ልጅ ከሙታን በኩል ሲነሳ ስጋ እንደመሆኑ አልኩኝ። ያው ስጋ የማንነት ይዞ ይነሳል ብዬ አስረዳሁት። ጀነት የሚገባው የሰው ልጅ ነው። የሰው ልጅ ደግሞ መንፈሳዊ ህይወትና ስጋዊ ህይወት አለው። መንፈሳዊ የሚባለው ከጥቅም ሁሉ ዋነኛው ምንድነው? አምልኮ መፈጸም ነው። አምላክን ለዘላለም እያመሰገኑ መኖር ነው። ያ የፈጠረውን አምላክ ምስጋና ለእርሱ እያቀረቡ መኖር የመጀመሪያው ጥቅም ነው። ያለ ህመም፣ ያለ በሽታ፣ ያለ ስቃይ በነፃነት ዘለዓለማዊ የሆነ አምልኮ መፈጸም የመጀመሪያው እሱ ነው። ሁለተኛ አምላክን መመልከት ነው። ጌታ አምላካችን ዛት አለው፣ ኤሴንስ አለው። መለኮታዊ የሆነ ኤሴንስ፣ ፍጥረታዊ ሳይሆን መለኮታዊ ኤሴንስ አለው። ምንነት አለው። ምንነቱ መለኮት ነው። ያንን እናያለን። እርሱ በፈቀደው መጠን እርሱን ሳናካብበው እናያለን። አንድ በል ከአምላክ ጋር ማውራት፣ ድምፁን እየሰማን ልክ አንተ የኔን ድምፅ እንደምትሰማው የአምላክን ድምፅ እየሰማን ደግሞ ለዘላለም ከሱ ጋር ማውራት ከመንፈሳዊ ጸጋዎች መካከል አንዱ ነው። ሁለተኛ ስጋዊ ማንነትም ያለን እንደመሆናችን ስጋዊ ጸጋዎች ይሰጡናል። ከቤተሰብ ጋር መደሰት፣ መብል እና መጠጣት፣ ከነቢያት ጋር መሆን፣ የነቢያት ጎረቤት መሆን ብዬ ቅድም አስረድቼ ያልነበረ ማህበራ ወንድም ይሄንማ አልከኝ። የጠየኩህ ግን ምንድን ነው? ይሄማ እኮ ቀላል ነው። የጠየኩህ እዚህ ጋር ብለሃል እኮ። ይሄንማ ይኸውልህ ወንድሜ፣ ይሄን ስትመልስልኝ ምን አልኩህ? መለኮታዊ ኤሰንስን ማየት ስትለኝ መለኮታዊ ኤሰንስ ምንድን ነው? ምኑን ነው የምታየው? ኤሰንስ ይታያል ወይ ስልህ አልከኝ። ምንድን ነው የምታየው ስልህ ጃ ምንድን ነው አንተ ምንድን ነው ወደሚል መጣ። መልስልኝ በቀጥታ። መለኮታዊ ኤሰንስ ይታያል ካልክ መለኮታዊ ኤሰንስ ምንድን ነው? ጋሽ እኔ ሳወራ ታቋርጠኛለህ፣ አንተ ስታወራ እንደፈለክ ነው። መለኮታዊ ኤሰንስ ምንድን ነው? የሚታይ መለኮታዊ ኤሰንስ ምንድን ነው? መልስልሃለሁ። ወደዛ ከመሄዳችን በፊት ግን ገነት ውስጥ የምናገኘውን አይተሃል መጀመሪያ?
ወንድሜ ገነት ውስጥ ከምናያቸው ነገሮች አየው። ከዛ ውስጥ ግን የጠየኩህ መለኮታዊ ኤሰንስን እናያለን አልከኝ። መለኮታዊ ኤሰንስ ወደዚህ እመጣልሃለሁ፣ መመልከቱ ጋር እመጣልሃለሁ። እዚህ ጋር ግን ገነት ውስጥ አትሊስት እንደዚህ የተለያዩ ጸጋዎችን እንደምናገኝ መጀመሪያ አይተሃል ወይስ አላየህም? ነገርከኝ። እኔ የጠየኩ ከነገርከኝ ውስጥ መለኮታዊ ኤሰንስን እናያለን ብለሃል። መለኮታዊ ኤሰንስ ምንድን ነው? መለኮታዊ ኤሰንስንስ ማየት ምንድን ነው? ሁለቱም ብቻ አብራራልኝ። እሱን ደግሞ ልንገርህ። ስለዚህ ጀነት ውስጥ የምናገኛቸው እነዚህን ጸጋዎች ከሆነ እዚህ ውስጥ ደግሞ ሁለተኛው ጥያቄ ነው ይሄ ኤሴንስ ምንድን ነው? ባህሪ ምንድን ነው? ሁለተኛ ጥያቄ ነው። ወደዛ እንሄዳለን። ስለዚህ የመጀመሪያው ጥያቄ ተመልሷል። ሁለተኛው ጥያቄ ኤሴንስ ምንድን ነው? አምላክን መመልከት ሲባል ምንድን ነው እያለ ነው። ወደዚህ ደግሞ ልምጣ። ኦኬ ጌታ አምላካችን የራሱ ዛት አለው። ዛት የሚለው ቃል ኤሴንስ በሚለው ይመጣል። ዛት ይሄኛው አረብኛ ቃል ነው። ዛት ማለት ምንነት ማለት ነው። አላህ የራሱ ምንነት አለው። አምላክ የሆነ መንፈስ ነው ምናምን አንልም። ከሰው ጋርም ደግሞ አናመሳስለውም። የራሱ ከፍጥረታት ጋር የማይመሳሰል ከፍጥረታት ጋር የማይቀራረብና መመሳሰል የሌለበት የራሱ የሆነ ምንነት አለው። ለምሳሌ ጃቢር ሰው ነው። ሰው መሆኑ የእሱ ባህሪ የእሱ ኤሰንስ ነው። ጌታ አምላካችን የራሱ ዛት አለው። ያ ዛት ደግሞ የእሱ ኤሰንስ ነው። ኦኬ ይታያል። ጌታ አምላካችን አሁን ያየው ማንም የለም። ወደፊት ግን እናየዋለን። መለኮት ነው። የራሱ መገለጫ አለው። የራሱ የሆነ መለኮታዊ እጅ አለው። የራሱ የሆነ መለኮታዊ እግር አለው። ኦኬ ከፍጥረታት ጋር የማይመሳሰል ከፍጥረታት ጋር የማይቀራረብ አንድ ያልሆነ መለኮታዊ የራሱ የሆነ ምን አለው ዛት አለው ብለን እናምናለን። ያንን ዛቱን ግን እሱ በፈቀደውና ለኛ ባደረገው እንድናይ በፈለገው መጠን ደግሞ እናየዋለን። ቀጥል። ኦኬ ስለዚህ ፊዚካሊ ነው የሚታየው። ፊዚካሊ ነው። መለኮታዊ እጅ ብለኛል፣ መለኮታዊ እግር ብለኛል። ፊዚካል ነው አይደል? ያ ነገር ፊዚካል ኤክስ ዋይ ሎኬሽን ያለው ቦታ የሚይዝ ፊዚካል ነው። አንዴ ቦታ የሚይዝ ምናምን አላልኩህም። አንደኛ ጌታ አምላካችን እንደዚህ የሚያውቅ ፍጥረታት ያ ፊዚካል ያ የምታየው ፊዚካል ነገር ያ የምታየው ፊዚካል ነገር በቦታና በጊዜ የተወሰነ ነው ወይስ በቦታ አልተወሰነም? አንዴ አልተወሰነም። እሱን እነግርሃለሁ። እያጠራን ፊዚካል ምናምን በሚለው አንገልጽም። ምክንያቱም ይሄ ቃላቱን ለፍጥረታት የምንጠቀማቸውን ብዙ ጊዜ ለአምላክ እንጠቀመውም። ግን የራሱ የሆነ ዛት አለው። የራሱ የሆነ ምኑን ነው ታዲያ ማየው? ምኑን ነው ማየው ታዲያ? የራሱ የሆነ ፊዚካል ቦዲ ከሌለው ምኑን ነው ማየው? ይሄንን ለፍጥረታት የምንጠቀመውን እንጠቀምም ነው ያልኩት እንጂ አይታይም አላልኩም። እሺ አንዴ የራሱ የሆነ እጅ አለው ስንል መለኮታዊ ያለ ነው። የራሱ እግር አለው ስንል መለኮታዊ ያለ ነው። ኦኬ መለኮታዊ እጅ ምን ማለት ነው? በቃ ስፔሲፊክ እናድርገው ወንድሜ። መለኮታዊ እጅ ማለት ምን ማለት ነው? እሱን አብራራልኝ። መለኮታዊ እጅ እግር ምናምን ተወው። መለኮታዊ እጅ ምን ማለት ነው? ሐሳብ እያዛባህ ነው። አንተ ልጅ አትደራረበ። እሺ አንዱ ሳይመለስ ወደ አንዱ አትምጣ። ኦኬ ድጋሚ እንደዚህ አታወራ። አንዱን ሳልጨርስ ተደረበ ሌላ ጥያቄ አትጠይቅ። አላህ Subhanahu Wa Ta'ala የራሱ ኤሰንስ አለው። መለኮት እንደመሆኑ የራሱ ባህሪ ያለው ዛት አለው። ያ ዛት ከፍጥረታት ጋር የሚመሳሰል ከፍጥረታት ጋር የሚቀራረብ አይደለም። ለምሳሌ ሳላ ምንድነው ከተባለ ሳላ ሰው ነው። ሰውነት የኔ ባህሪ ነው። አላህ ምንድነው ከተባለ መለኮት ነው። መለኮት የእርሱ ባህሪ ነው። ጌታ አምላካችን በዚህ ምድር ላይ ሳለ ማንም አላየውም። ወደፊት ግን እንደምናየው ቁርአን ላይ ውጁሁን የውመኢዚን ናዚራ ተብሎ ተገልጾልናል። ፊቶች በዛ ቀን ያዩታል አለ። የምናየው ምንድነው የእርሱም መለኮታዊ ማንነትና ምንነት እናያለን። ኦኬ ፍጥረት ያልሆነ ፍጥረት ጋር የማይመሳሰል መለኮታዊ መገለጫዎቹን እናያለን። እሺ ወንድሜ ወደ እጅ ልምጣ። አይ ቆይ እንዲህ ዙሪያ ጥምጥም እንዳንሄድ ፈልጌ ነው። ጠይቀህ አንዴ ጠይቀህ እንጥራት በራታ ምናልባት ስፔሲፊክ እናድርገው ጥያቄው ነው። ይኸውልህ ለምሳሌ መለኮታዊ እጅ እናያለን ብለኸኛል። መለኮታዊ እጅ ምንድነው? ምናየው መለኮታዊ እጅ ምንድነው? ሌላ ዙሪያ ጥምጥም ከሄድክ ጊዜ መግጀት ነው። አዞራ ጥምጥም እየሄድኩኝ አይደለም። ቆይ ተረጋጋ። እሺ አላህ Subhanahu Wa Ta'ala የራሱ መለኮታዊ እጅ አለው፣ እግር አለው፣ አይን አለው ብለን እናምናለን። ግን የሱ እጅ ልክ እንደዚህ አይነት እጅ ነው? በፍጹም አይደለም። ምክንያቱም እንደዚህ እንዳልሆነ ቁርአን ላይ ነግሯል። ያልሆነውን አትንገረኝ ወንድሜ፣ ያልሆነውን አትንገረኝ። የሆነውን እንደዚህ አይደለም አትንገረኝ። የሆነውን ንገረኝ። ያልሆነውን ተውና የሆነውን ንገረኝ። አትቅለብለብ። ይቅርታ ወገናችን ፕሊስ ሚውት አድርግና አዳምጥ። እየመለስኩልህ ነው። ኦኬ አላህ Subhanahu Wa Ta'ala እጅ አለው ሲባል እንዲህ ያለ እንደ ሳላ አይነት አይደለም። የሱ እጅ አለው ሲባል እንደዚህ በአጥንት የቆመ በደም ስር የተከበበ ወይ ቆዳ ያለው ስጋ ምናምን እያልን አይደለም። ይሄ ፍጥረታዊ እጅ ይባላል። አላህ እጅ አለው ስንል ልክ እንደ መላእክት ነው እያልን አይደለም። ከፍጥረታት ሁሉ የተለየ ምክንያቱም ፍጥረታት ናቸው። ያንተ እጅ የኔ እጅ የመላእክ እጅ የፍጡር ናቸው። ጌታ አምላካችን ከራሱ ማንነት አለው። የራሱ ምን አለው? መገለጫዎች አሉት። መለኮታዊ የሆነ መገለጫ አለው። እነዚያ ነገራት ወንድሜ ሳላ ወንድሜ ይኸውልህ
ወንድሜ አንዴ ላውራ። እኔ 5 ሰከንድ አልወስድም። ቆይ 5 ሰከንድ አልወስድም። አንተ እየነገርከኝ ያለው ያልሆነውን ነው። እንደዚህ እጅ አይደለም እንዲህ አይደለም። ያልሆነውን ሳይሆን የሆነውን ንገረኝ። መለኮታዊ እጅ አልከው ያልሆነውን አይደለም የሆነውን ንገረኝ። ምን መሰለህ ማህበራ አሁን እየነገርኩህ እሱ መለኮት ነው እያልኩህ እኮ ነው። እሺ አንድ መለኮት ያ መለኮታዊ እጅ ምንድነው? ምናየው መለኮታዊ እጅ ምንድነው? ያልሆነውን አትንገረኝ፣ የሆነውን ንገረኝ። ምንድነው መለኮት ነው እያልኩህ እኮ ነው። መለኮት ማለት ምንድነው? መለኮት ምንድነው? ባህሪ በአይን ይታያል፣ በስጋዊ አይን ይታያል። ባህሪ ምን ማለት ነው? ቃሉ ምንኛ ነው? አማርኛ ነው? ግዕዝ ነው? ቃሉ እስኪ ምንድነው ባህሪ? ቆይ ባህሪ ብሎ ማለት እንግዲህ መገለጫ ነው። ለምሳሌ አሁን ቃሉ ምንኛ ነው? መጀመሪያ እስኪ አማርኛ ነው? ግዕዝኛ ነው? ምንድነው ባህሪ? ቃሉ ጉራግኛም ይሁን አፋርኛ ይሁን እሱ አይደለም። ኖ አፋርኛ ከሆነ ለትርጓሜ ያለው እኔ ለምሳሌ መጽሐፍ አወጣልሃለሁ። ባህሪ ምንድነው? ኖ ባህሪ ቃሉ ምንድነው? ጉራጌኛ ይሁን እንዳትለኝ። አንዴ ባህሪ ኤሰንስ ነው አይደለ? ምን ባህሪ ቃሉ ምንኛ ነው? ባህሪ ስላልክ ቃሉ ምንኛ ነው? አንዴ እኔ በመጽሐፍ ታወጣለህ። በቪዲዮ ገብቼ ባህሪ ቃሉ ምንድነው ላወጣልህ እችላለሁ። ባህሪ ቃሉ ምንኛ ነው? ትልቁ ላይ አውጣ። ትልቁ ላይ ባህሪ ምን እንደሆነ በጣም ጥሩ። ትልቁ ላይ ባህሪ ምን እንደሆነ ጠብቀኝ። አሁን ካወራ የተለየ ነገር አታመጣም። እሺ ትልቁ ላይ እሺ ባህሪ አንተ ምንድነው አልክ? እኔ በቪዲዮ ገባለሁ። አንተ ምንድነው አልክ? ባህሪ አሁን ነገር ያለው እኮ ባህሪ ማለት ባህሪ ቃሉ የምንኛ ነው? ጉራጌ ነው ያልከው? ጉራጌ ነው ያልከው? ማተር ያረጋል። ባህሪ ቃሉ ምንኛ ነው? ባህሪ ቃሉ ምንኛ ነው? ወገናችን አንዴ ትልቁ ላይ ሆነና ማስረጃ ክፈትና እናወራ እያልኩ ነው። ክፈት ማስረጃ። ይሄው ከፍታለሁ፣ ግን መጀመሪያ መልስ። ይሄው እኔ በቪዲዮ ነው የምገባው። ቆይ ፍሊፕ ላድርገው። ባህሪ ቃል ቆይ አዳምጠኝ ወንድሜ። ቃሉ ምንኛ ነው? መጀመሪያ ባህሪ የሚለው ቃል ምንኛ ነው? ይሄን መልስ። ከዛ እኔ በቪዲዮ ይሄው ገብቻለሁ። ልከፍት ነው። ቃሉ ምንኛ ነው? ክፈትና እናውራ። ክፈትና እናውራ። ፍሊፕ ሳረገው እንዴት ነው ፍሊፕ ማረገው? አይ ዶንት ኖ። ክፈትና እናውራ። ችግር ክፈትና እናውራ። እሺ ከፈትኩት። ቆይ ፍሊፕ ሳረግ ፊቴም ይታያል። ችግር የለውም። ባይዘው ያትደንግጡ። አንዳንድ ስላይ ፊቴም ቢታይ ችግር የለውምና ሴቭ። እሺ አሁን ይታያል። ይሄው አዙር። ችግር የለውም። ይሄው ባህሪ አንተ አታውቀውም። ባይዘው ቆይ ላውራ። ከዚህ በኋላ ሚውት አድርግ። እሺ ቆይ ሳላይ ከዚህ በኋላ እኔ ማወራ። ቆይ ሚውት አድርግ ፕሊዝ። ቪዲዮ ከፍቻለሁ። ሚውት አድርግ። ነገር ካወራ ቪዲዮ ሚውት አድርግ። አንተ እውቀት የለህም። እግሬ ስር ቁጭ ብለህ ተማር። ባህሪ ምንድነው ላስተምር ነው። ዝም በል ከዚህ በኋላ ተፈት። ሚውት አድርግ። እውቀት የለህም። ባህሪ የሚለውን አላወቅም። እኔ ቪዲዮ ከፍቻለሁ። እኔ ላውራ። ይኸውላችሁ ሊያስወራኝ አልቻለም። እውቀት የሰው ቤት አትበል። ያንተ ቤት ስለሆነ በእውቀት ነው የምናወራው። በቃ ፕሊዝ ሳላ አንዴ ቆይ ማነህ እንዴ? መልሱት። ቆይ መልሱት። አንዴ አድሚኖች አታውጡት። ተመለስ። ማህበረ ሰለምቴ ተመለስና ተረጋግታ አውራ። እሺ መልሱት አንዳችሁ። ከዛ በኋላ ካወራው አሁን እኔ ካወራሁት የተለየ ነገር ካመጣ እንግዲህ እናያለን። ባህሪ ምንነት ነው። የአንድ ነገር ምን ተብሎ የሚጠየቅ ምንነት ኤሴንስ ነው። ከዚህ የተለየ ነገር አያመጣም። ተመለስ። አድሚኖች መልሱት። ሳላ እስከሚመለስ ድረስ ማለት ነው። ተንዛዛ አሁን አይተህ ከሆነ ርዕሱ የተቀያየረ ነውና ፖይንት ባይ ፖይንት እያወራ አሁን ማስረጃ ከፍታለህ ብለህ ማስረጃውን ከፍቶ ያሳይና ከዛ ቃል በቃል ገባውን ብቻ ጠይቅ እንጂ ሊወያይ አይደለም። ሊወያይ ከሆነ የመጣው ኢንሻአላህ ወንድሜ ልወያይ ነው ወንድሜ። አትለፍልፍ አንተ ያገባህ ተከታሳለ ማናወራ አትለፍልፍ። እውቀት ካለ ሌላ ሰው አይግባ። አንዴ ረጋ በል። ቆይ አንዴ ጾመኛዎች ነሽ ወገናችን፣ አጭሁት ያንተ ድምጽ ይወጥ። እውቀት ካለ እኔና አንዴ ማይክ ረቃጋ ሳላ እኔና ሳላ እናወራ። እሺ ታወራለህ። እውቀት የለህም። ኧረ አንዴ ሰውን ማሳሰብ በቃ እኔና ሳላ እናወራ። አለቀ። እኔና ሳላ እናወራ ፕሊዝ። አይ በቃ ሳላ ቀጥሎ አያስገባ ከነ ድምጽህን አረቀው ኢላሂ እኔና ሳላ እናወራ ወንድሞች። ትልቁ ላይ ኦኬ። አሁን ማስረጃ ክፈትና ስለ ማስረጃ ይሄው ነገር ተለየ ከሆነ እንዴ አንተ ጉራጌኛ ነው አልኩ ወንድሜ። ክፈትና አላልኩም። ከፍቼ እኮ አስወጣኸኝ። ይሄው ከፍቼ አስወጣኸኝ። ባህሪ አንተ በቪዲዮ አሳየኝ። ባህሪ አንተ ጉራጌኛ ነው ብላ ከዚህ በኋላ ዝም በል። እንደዛ ያለ ሰው የለም ወገናችን። አይ እንዴ መጽሐፍ እየገለጥኩ ነበር። ምይቱን ታረጉ ማተር ያረግም ያልኩ ዝም በል ወይ አውራ። ይኸው ሚውት አድርጌያለሁ። አንዴ ቆይ ሚውት አድርግና አንዴ አዳምጥ። ቆይ ያልኩ ያለሁትን ነገር
ቃሉ ማተር አያረግም። ቃሉ የያዘው ሀሳብ ግን ማተር ያረጋል ነው። አፋረኛ ይሁን ጉራግኛ እሱ ማተር አያረግም የተባልከው እንጂ ጉራግኛ ነው አልተባለም። ስለዚህ ባህሪ ባህሪ ቃሉ ጉራግኛ ነው፣ አፋርኛ ነው፣ ግዕዝ ነው፣ ኦሮሞ ነው? እስኪ እሱን ተናገር። አንተ ልጅ እንደዚህ አትጭው፣ ትልቁ ላይ ነህ። ስለዚህ ምንድነው የምታደርገው መሰለህ? ኦኬ ማተር አያረግም፣ ቃሉ የያዘው ሀሳብ ግን ማተር ያረጋል ብያለሁ። ስለዚህ ቃሉ የያዘውን ሀሳብ አብራረው፣ ባህሪ የሚለው ሀሳብ አብራረው፣ ሀሳቡን አብራረው። ቅድም ምንድን ነው ያልኩህ እኔ? ሀሳቡን አብራረው፣ ቃሉ አማርኛ። ምክንያቱም ቃል እኮ ይኸውልህ ባህሪ ለምሳሌ አንድ ሰው ቆይ አዳምጠኛ። አይ አንተ ብቻ አታወራም ቤት ስለሆነ ቆይ ባህሪ ጋምቤ ማህበራ አንዴ ይበዳታች እውቀት ካለ ቢዩት አታረግም። በነገር ላይ እውቀት ከሌለ ነው የሚጠየቀው። አዳምጥ፣ መጀመሪያ አዳምጥ ፕሊስ፣ አዳምጥ። ትልቁ ላይ ነህ። እኔ ከተናገርኩት ውጪ ይሄ የሚያብራራ ከሆነ ቀጣለሁ። አሁን ቀጥ ብለህ ካሜራህን ክፈትና እዛ ፖይንት 7 ጋር ሄደህ ታነበዋለህ። ቀጥል። አዳምጠኝ። ወደዛ ይኸውልህ የቤት አይደለም አዳምጥ። ማንም አይሳ እውቀት የለም፣ ደደብ ነህ። እውቀት የለም፣ ደደብ ነህ። አንተ የተሳደብክ ነው። ጾመኞች ነን እኮ ሳላ ኖ ደደብ ነህ። ስድብ አይደለም መጽሐፍ። ልጁ ምንድን ነው እንዴ? ኧረ ጾመኞች ነን። ፈጣሪ ሆይ ኮመንቱን ክፈቱት። ለምንድን ነው የዘጋችሁት ኮመንቱን? አንዴ እሺ ኦኬ እሺ፣ ትንሽ ነገር ላውራና ከዛ በኋላ እንግዲህ እንቀጥላለን። ሳላ ወይ ምን እያወራችሁ ነበር? ምንነት ምንድነው ባህሪ ምንድነው በሚለው እያወራን ነው። አይ አይደለም፣ እሱ ከመግባቱ በፊት ምን እያወራችሁ ነበር? ርዕስ አላስኩም። ከዛ በፊት በቃ ሌላ ነገር አውሩት። ይህንን ነገር እዚሁ ቆርጣችሁ ጣሉት። በቃ ምንም ትኩረት የማይፈልግ ነገር ነው። ሌላ ነገር አታውሩ። በቃ ይህ በጣም ማይነር ነገር ነው። ምንነትና ማንነት በጣም ትንሽ ነገር ነው። ስለዚህ ይህንን ቆርጣችሁ ጣሉትና በቃ ሌላ ነገር አውሩ። ወይ ርዕስ ያዙ ወይ ጥያቄ የምትቀበሉ ከሆነ ይህንን ነገር እንዳታውሩ። አይ ምንም አያስፈልግም። ሳላ ትኩረት መስጠት ትኩረት መስጠት ኦኬ። አይ ትኩረት መስጠት ሳይሆን እሺ ትንሽ ነገር እናገር እንግዲህ ወይ እሺ ቆይ አፎን ሳላህ ትናገራለህ። ከተናገርክ በኋላ የሐሳብ ካለ በዛ ሐሳብ ላይ ከሌለ እኔ ኢንሻአላህ የሆነ ፕሮግራም ይዛለው እንቀጥላለን። ኢንሻአላህ ቀጥል ሳላህ እስከምትችለው ድረስ። ለምን አንድ ሰዓት አይሆንም? ቀጥል። ኦኬ እሺ እንግዲህ ስለ ባህሪ ነው ኤሴንስ ብዬ ነግሬዋለሁ፣ ወይ ደግሞ ዛት ብዬ ነግሬዋለሁ። ያው ከመሰረቱ ዛት ይባላል ወይ ሲፋ ይባላል በአረብኛ። ባህሪ ምንድነው ሲባል ምንነት ነው። አንድ ነገር ምን ተብሎ የሚጠየቅ ምንነት ነው። ለምሳሌ ጃቢር ምንድነው ከተባለ ይሄ የባህሪ ጥያቄ ነው። ጃቢር ሰው ነው ከተባለ በቃ ይሄ የባህሪ ጉዳይ ነው። ለምሳሌ ሳላ ምንድነው ከተባለ ሳላ ሰው ነው፣ ይሄ ነው ባህሪ የሚባለው። የአንድ ነገር ምንነት ባህሪ ይባላል። የምንነት መገለጫ ባህሪ ይባላል። ሳላ ሰው ነው ከተባለ ስለ ባህሪ ተጠይቋል፣ አይታችኋል። ምን ከተባለ እሱ የባህሪ ጉዳይ ነው። እንትን ነው ይባላል። ይሄ ነገር ምንድነው ፊት ለፊት ያለው እያያችሁት ያላችሁት ስልክ ነው። ስለዚህ ይሄ ባህሪ ነው። አይታችኋል። ባህሪ የሚባለው የአንድ ነገር ምንነት መገለጫ ነው። የአንድ ነገር ምንነት መገለጫ ባህሪ ወይ ደግሞ ኤሴንስ ይባላል፣ ወይ ደግሞ ዛት ይባላል። ይሄ ነው መጽሐፍ ከፍታለሁ ምናምን የሚለው ይሄንን ሊያሳይ ነው። ባይዘ አይታችኋል። ይሄንኑ ሊያሳይ ነው፣ የተለየ ነገር አይደለም። ስለዚህ የጌታ አምላካችን ባህሪ መለኮት ነው። መለኮት ደግሞ ረቂቅ የሆነ የራሱ ማንነት መገለጫ ነው። ይሄ ነው አጭሩ፣ ይሄን ይመስላል። እሺ ወደሚቀጥለው ሌላ ሀሳብ እንሂድ ወይስ ሳላቋ አንድ ሀሳብ 2 ደቂቃ በገራሚ ሁኔታ ገልጸዋል። ግን መጀመሪያ ጀነት ሲገባ ምን እናገኛለን የሚለው ነገር አንድ ፖይንት ላስቀምጥላችሁ። አንድ ሙስሊም ጀነት ሲገባ አንድ ግለሰብ በአላህ ሲያምን ምን ያገኛል? የአላህን ውዴታ ያገኛል። የአላህ ውዴታ በሱ ላይ ይሆናል። ሲቀጥል ደግሞ ከዘላለም ቁጣና ከዘላለም ገሃነም አምላክ ይጠብቀዋል። ስለዚህ መጀመሪያ ጠይቅ ባጭሩ አንድ ሰው በአላህ ካመነ ምን ያገኛል? አንደኛ የአላህን ውዴታ ያገኛል። ሁለተኛ ደግሞ ከዘላለም ጥፋት ቅጣትና እንዲሁም ደግሞ ከመዋረድ ይጠብቃል። ስለዚህ አንድ ሙስሊም በአላህ ካመነ ባጭሩ ይሄን ያገኛል። ከዛ ጀነት ይገባል፣ ውዴታ ያገኛል፣ እንዲሁም ቀጥተኛውን መንገድ ያገኛል። በዱንያም በአኺራም ደስተኛ ይሆናል። አምላካችን ምንድን ነው ያለው? በዱንያም በአኺራም ደስተኛ ይሆናል። ለሁሙል አምኑ ፊ ዱንያ ወል አኺራ አለ። እነዚያ በአላህ ሰዎች በዱንያም በአኺራም የአላህ ውዴታና የአላህ ሰላም በእነሱ ላይ ነው አለ። ስለዚህ አንድ ግለሰብ ካመነ ይሄን የሚያገኘው ማለት ነው። ይሄን ለመጨመር ፈልጌ። ሁለተኛ ደግሞ አላህ ይታያል እንደ የሚል ነገር ነው የተነሳው። እሱ ላይ ኢንሻአላህ ያው ትምህርት በሚለው አንድ ፖይንት አስቀምጥላችሁ እና አሁንም እንደዚህ ይበቃኛል። አንድ መጽሐፍ ተመልከቱ እዚህ ጋር ሸርሁ ሉማቲል ኢዕቲቃድ መጽሐፉን ይሁት እንደዚህ ይላል። ወልሙእሚኑ የራ ረበሁ ፊል አኺራ
አንድ ሙሚን ወይም አንድ አማኝ አላህን ወይም ፈጣሪውን የውመል ቂያማ ያየዋል። ቢአብሳሪሂ በአይኑ ያየዋል። ወየረውነሁ ወዩከሊሙነሁ ቃለ አላሁ ተዓላ ውጁሁን የውመኢዚን ናዚራ። አማኝ ግለሰብ የውመል ቂያማ አላህን ያያል፣ እንዲሁም አላህ ያወራዋል አለ። ማስረጃ ሱረቱል ቂያማ ቁጥር 22 ምንድነው የሚለው? ውጁሁን የውመኢዚን ናዚራ ኢላ ረቢሃ ናዚራ አለ። ፊቶች የዛን ቀን ተመልካቾች ናቸው። ወደ ማን ይመለከታሉ? ኢላ ረቢሃ ናዚራ፣ ወደ ፈጣሪያት አምላክ ትመለከታለች አለ። እንዲሁም ነቢያችን ምናው ሶሒህ ቡኻሪ ያለ ሐዲስ ነው። ኢነኩም ተረውነ ረበኩም የውመል ቂያማ፣ እናንተ ሙስሊሞች ሆይ እኮ የውመል ቂያማ አምላካችሁን ታዩታላችሁ አለ። ስለዚህ ሙስሊሞች አምላካችን እንደምናየው እናምናለን። ነገር ግን ይላል ከዚህ ጋር ወሃዘ ተሽቢሁ ሊሩእየቲ ቢሩእየቲ ላ ሊልመርኢ ቢልመርኢ አለ። እዚያ ግን ታዩና ተመልካቹ እኩል ናቸው የሚል ሐሳብ አይደለም ያለው። ኦኬ እናያለን፣ እናምናለን። እንዴት እንደሆነ ምንድነው የምናየው አናውቅም፣ አልተነገረንም። ግን እዚህ ጋር ተሽቢህ የሚባል ነገር የለም። ተሽቢህ መሰላችሁ የሚታየውና የሚያየው እኩል አስተምሮ የለም። ያው ወሃዘ ተሽቢሁ ሊሩእየቲ ቢሩእየቲ ላ ሊልመርኢ ቢልመርኢ ብሎ አስቀምጧል። ሊአነ አላህ ለይሰ ከሚስሊሂ ሸይኡን አለ። ለምን ሲባል አምላክ እሱን የሚመስለው ነገር የለም። ወላ ሸቢሀ ለሁ ወላ ነዚራ፣ አላህን የሚመስል እንዲሁም ደግሞ አላህ ማንንም የሚደርስበት የለም። ስለዚህ ሙስሊሞች ትርጉሙን ሳንቀይር ሳናዛባ ለአምላካችን ለልቅና በሚገባ መንገድ ፈጣሪያችን የውመል ቂያማ እንደምናየው እናምናለን። ግን የምናየው ሙስሊሞች ናቸው እንጂ ከሃዲያን አያም። ቁርአን ምንድነው የሚለው? ከላ ኢነሁም አን ረቢሂም የውመኢዚን ለመሕጁቡን አለ። የውመል ቂያማ ለከሃዲያን ፊታቸው ይጋረዳል። እንግዲህ አምላክን ላያዩ አይችልም ብሎ ያስቀምጣል። ስለዚህ ይሄ ራሱ አንድ ጸጋ ነው። ሙስሊሞች የውመል ቂያማ ጀነት ስንገባ አምላካችን እንደምናየው እናምና። ይሄ ደግሞ ትልቁ ጸጋ እንደሆነ ብዙ ሀዲሶች አሉ ማለት ነው። ባጭሩ ይሄን ይመስላል። ዛት ምናምን የሚለው ነገር ያው ብዙም ተራ ነገር ስለሆነ ንቀን እናልፋለን። አንድ ሰው ስለ ጮኸና ስለተሳደበ ምናምን የሆነ ፖለቲካ ሰራ ማለት አይደለም ወገናችን። ከስር እንደው ያዳመጥ ሊሆን ስለሚችል ስለ ጮኸ ምናምን ፖለቲካ ሰራ የሚል ማንም ዙራ ስለና የለም። ጀዛኩም ለህ ለመጨመር ቀጥሉ። ጀዛከላህ ኢምሩ። ሳላህ የምትለው የምትጨምሩት ነገር ካለ ጥያቄ የምናስተናግድ ካላችሁ እናስተናግድ፣ ካልሆነ ኢንሻአላህ ስለ ጀነት ፕሮግራም እንይዛለን እንቀጥላለን ማለት ነው። ኦኬ። አይ እዚህ ላይ የሚጨምረው ነገር የለም እኮ። ሌላ ፕሮግራም እያዝ የምትሉ ከሆነ ጥያቄ ሰው መጠየቅ የሚፈልጉ ክርስቲያኖች ካሉ ለእነሱ እናስቀድም የምትሉ ከሆነ እነሱ እናስቀድማለን። አይ ከተባለ ደግሞ ኢንሻአላህ በየትኛው መንገድ ይሄድ ጥያቄ እንቀበልና ከዛ በኋላ ራስ ይዘን ማውራት እንችላለን ኢንሻአላህ። እሺ አየ እሺ። ጥያቄ ያለው ክርስቲያን አለ እዚህ ውስጥ? ጥያቄ ያለው ክርስቲያን ካለ መግባት ይችላል፣ መጠየቅ ይችላል። ካላችሁ ገስት ግቡና ጥያቄ ጠይቁ። ኦኬ። ምልኪ ጥያቄ አለ፣ ወደ እሱ እንሂድ። አዎ ማወቅ ያለባቸው ጀማዓ እኛ ጾመኞች ነን፣ አትሳደቡ እባካችሁ። ጾመኞች ነን፣ አትሳደቡ። እዚህ እሺ። ምልኪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አጭር አስተያየት ለመስጠት ነው። ምንድነው ሰው ጥያቄ ሲጠይቅ ጥያቄው ላይ ብቻ ትኩረት ቢደረግ መንጫጫቱ ምናምኑ አንድ ጾመኛ ነንና ከዚህ ግሩፕ ውስጥ እንድንወጣ የሚገፋፋ ነገሮች እየተፈጠሩ ነው። ጾመኛ ነን፣ ስድብ መስማት አንፈልግም። ጭቅጭቅም ጥሩ አይደለም። መልስ መስጠት ያ ደግሞ የሚጠይቀው አካል ሳላ እኔ መልስለታለሁ። ሚኪ እንትን እንዲህ ሊጠይቁ ሲገቡ እናስገባክና ስነ ስርዓት ታስይዛለህ። እሺ ችግር የለውም ሀቢቢ። ተሳድበናል ሚኪ። ቆይ አትሳደቡ ምናምን እያለ ስለሆነ የተሳደቡ እናንተ አይደለችም ሳላ። አይ እነ ማህበር ነው፣ እነ ማህበር ሲሳደቡ ነበር። እኛ መጥፎ ነገር አንደኛ ጾመኛ ነን፣ ሌላው ለሚሳደቡ አንጠየቅም። ኦኬ ያው አንድ ሰው ምስክር ነው፣ ምንም ነገር መጥፎ ነገር ከአንደበታችን እንዳልወጣ። ኤኒዌይ እሺ፣ ሌላ ሰው ጥያቄ ያለው? ኢንጂነር ይሰማል? ያ ይሰማል። አንድ ጥያቄ ልጠይቅ ነበር። ሰላም አለይኩም። ነው ይሰማል? ትሰማለሽ? እዚህ 1200 ሰዎች አሉትና ኤልያስን ፎሎ ያድርጉት። ኤልያስን ፎሎ አድርጉት። አዲስ ወንድማችን ነው።
እና ወንድሞች ፎሎ አድርጓቸው። ኢምራንን፣ ሳልህን ከላይ ጀምራቸው እነ ጃቢርን እና ብራስን ሁላቸውንም አዲስንም ፎሎ አድርጓት። የምትፈልጉ ረመዳን አሁን ኢድ እየመጣ ስለሆነ ለኢድ ስጦታ መስጠትም ራሳችሁ መልበስ የምትፈልጉ አዲስን ፎሎ አድርጋችሁ መከታተል ይችላል። ኦኬ እሺ። ኢንጂነር ጥያቄ አለሽ? አዎ ጥያቄ አለሽ። እሺ ቀጥይ። ከቁርአን ላይ ማለት ነው። እሺ 371ን ታብራራልኛለህ? በዛው ሌላ ጥያቄ አለ። ምን ድምጿታ 471ን ማለት ነው። 471 ነው እንደዛ ነው? 471 ነው ወይስ ስንት ነው? አንድ ስንት ማብራራት። እሺ word of God word of አንዴ ቆይ እሺ ናሽውና ሱረቱ ኒሳ 171 ይሄ ነው አይደለ? እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህ ላይ እውነትን እንጂ አትናገሩ። የማርያም ልጅ አልመሲህ ግን ኢሳ የአላህ መልእክተኛ ወደ ማርያም የጣላት የሁን ቃሉም ከእርሱ የሆነ መንፈስ ብቻ ነው። በአላህና በመልእክተኛው እመኑ ይላል። አላህ ሱብሓነሁ ወተዓላ በይሁንታ ቃሉ ኢየሱስ እንደፈጠረ የሚናገር አንቀጽ ነው። ኢየሱስ በይሁንታ ቃል ተፈጥሯል፣ ከእርሱ በሆነ መንፈስ ደግሞ ተፈጥሯል። ልክ አዳም ከእርሱ በሆነ መንፈስ እንደተፈጠረ ቀጥይ። እሺ በአረብኛው እንደዚህ ነው የሚኖረው አላህ አይልም? እስቲ በለው በአረብኛው ልስማው። ወከሊመቱ አልቃሃ ኢላ መርያም ወሩሁ ሚንሁ ይላል። አይ ቢማዕና ኩን ፈየኩን የሚለው ቃል አላህና ሩህ አላህ ነው አይደለም። በከሊማ የተፈጠረ ነው። በከሊማ የተፈጠረ ነው። በከሊማ አማካኝነት የተፈጠረ ነው። እንደዚህ ይላል። አላልኩም፣ እንደዛ አላልኩም። በደንብ ስሚ። ለአንብብ አረብኛ። እሺ ሌላ ደግሞ በደንብ ስሚ። እንደዛ ያለሽ አይደለም። ቆይ እንደዚህ ይላል። ያ አህለል ኪታብ ላ ተግሉ ፊ ዲኒኩም ወላ ተቁሉ አለላሂ ኢለል ሐቅ ኢነመል መሲሑ ዒሳ ብነ መርየም ረሱሉላህ ወከሊመቱ አልቃሃ ኢላ መርየም ወሩሁን ሚንሁ ነው። ወደ ማርያም የተጻለ የሆነ ቃሉ ከእርሱ የሆነ መንፈስ ብቻ ነው ነው ያው አረብኛው አልቃሃ ኢላ መርየም አይደለም የሚለው። ስለዚህ ወደ መንፈሱ ወደ ማርያም የተጻለ የይሁን ቃሉ ወደ ማርያም የተጻለ የይሁን ቃሉ ነው። የይሁን ቃሉ ነው። ምክንያቱም ያው ተፍሲሩን ቃሉ የአላህ ቃልም ያላህ መንፈስ የወረደው መንፈሱም ነው ማለት ነው። ምን ነው ሳላ ቪዲዮ ተዘጋ። ሳላ ሶሪ ሚውት አንዴ አይ ቀጥላለሁ። እሺ እስከዛ ድረስ ማም የሚለውን አካውንት ሁላችሁም ፎሎ አድርጉት። አፎን ሳላ ቀጥለሽ ና ወከሊመቱ አልቃሃ ኢላ መርየም ወሩሁ ሚንሁ ሲል ለይሰ ከሊመቱ ሳራት ኢሳ ወላኪን ቢልከሊማ ሳራ ኢሳ ነው። ቃል ኢየሱስ አልሆነም፣ ነገር ግን በቃል ኢየሱስ ተፈጠረ። ቀጥይሽ ኢንጂነር። ይሄ ነው ሐሳብ። ቃል ኢየሱስ ምን ቢላ አልቃሃ ኢላ መርየም አይደለም የሚለው አላሁ አይደለም የሚለው የተጣለው የይሁን ቃሉ ነው እያልኩሽ ያለሁት። የይሁን ቃሉ አዎ ከሪም አላሁ አልቃሃ ኢላ መርየም በይሁንታ ቃል ተፈጠረ። ወደ ማርያም ሩህ አላህ ከላም አላህ አይደለም የሚለው አይደለም። ተመልከቺ ወከሊመቱ አልቃሃ ኢላ መርየም ሲባል ምንድነው ከተባለ ለይሰል ከሊማ ሳራት ኢሳ ይላል። ምን ማለት ነው ታውቂያለሽ? እሺ የሰማው ታውቂያለሽ ምን ማለት እንደሆነ? እየጠየኩ እኮ ነው። አይ እቺ ሰምቻት ነበርና ላረጋግጥ ካንተ ጋር ብዬ ነው። ከዛ አረብኛ ታውቂያለሽ አይደል? አረብኛ ታውቂያለሽ? አረብኛ ታውቂያለሽ? አላውቅም። አታውቂም? ምንድን ነው ታዲያ ሩህ አላ ምናምን የምትይው? ምን መጠየቅ ስህተት ነው። በቃ ይቅርታ። እሺ ስህተት እያልኩሽ አይደለም። ሩህ አላ ምናምን የምትይው ሳታውቂ ነው። ክፈቺ ማይክሽን፣ ግቢ ተመለሰሽ። አንዴ አስገቧት። ሩህ አላ መንፈሱላ ምናምን ስትይ ማታውቂው ነገር ስታወሪ የነበረው አንዴ እኔ መልሷት።
ራሷን ያወጣችው አክቹሊ መልሷት እንደዚህ ይላል ወከሊመቱ ኸልቃሃ ኢላ ማርያም ወሩሁን ሚንሁ ሲባል ለይሰል ከሊማ ሳረት ኢሳ ቃል ኢሳ አልሆነም ይላል። ቃል ኢሳ አልሆነም። እሺ ወላኪን ቢልከሊማ ሳረ ኢሳ ነገር ግን በቃል አማካኝነት ኢሳ ተፈጠረ ይላል። ይሄ ነው ማብራሪያው። ተመለሽ አሁን ኦኬ እንደሚያቅሰው ማጣቅታ ታርጉ ሩህ አላህ ነው ምናምን ስትሉ በቃ እንደማያቅሰው ሁንና ጠይቁ። ካወቃችሁ ደግሞ እንትን በሉ። እሺ ሌላ ሰው ቻርጓል። ይሄ ልጅ አናግረው ሳላህ በጣም ለመስለም ቅርብ የሆነ ልጅ ነውና አናግረው ቸጎ ሳላህ ማን ነው? ማም ኤልያስን ሁላችሁም ፎሎ አድርጓቸው። እሺ ነጃቢርንም ሳላህንም ቸጎን አናግረው ሳላህ። እሺ ቻጎ አለ ቻጎ አለ ቻጎ ኦኬ ቻጎ የለም። እሺ ኤፊ አለ የለም በቃ እሱ እኔ ጋር አልገባም። ኤፊ አለ። እሺ ኤፊ እያወራችሁ እኮ ትንሽ እመልሳለሁ። አይ እሺ ኤፊ ጥያቄ አለ? አዎ ጥያቄ ነበረኝ። ሳላ ልቀጥል? እሺ ጠይቅ። እሺ ያው የኔ ጥያቄ ምን መሰለ፣ ያው መጽሐፍ ቅዱስ ላይ ኦሪት ዘዳግም ምዕራፍ 7 ቁጥር 9 ላይ እንዲሁም የዮሐንስ ራዕይ ምዕራፍ 3 ቁጥር 14 እንዲሁም 19 14 ላይ 11 ላይ እግዚአብሔር ታማኝ እንደሆነ ይናገራል። ኢየሱስ ራሱ ደግሞ በአንደበቱ እኔ ታማኝ ነው እውነተኛውም ነኝ ብሎ ተናግሯል። አላህ እኔ ታማኝ ነኝ ያለበት ቦታ ወይም ደግሞ ታማኝ መሆኑን የሚያሳይ የቁርአን ክፍል እንድታሳየን ፈልጋለሁ። ታማኝ ማለት ምንድነው? ቃሉ የሚጠብቅ ነው? አይ ማለት ቀጥታ እንደ መጽሐፍ ቅዱስ እኔ ታማኝና እውነተኛም ነኝ ብለዋል እና እሱም ልክ እንደዛ ታማኝ መሆኑን እኔ አምላካችሁ ታማኝ ጌታ ነው ያለበት ቦታ አመጣልሃለሁ። ታማኝ ምንድነው ላንተ? ታማኝ ማለት ያው ለቃሉም ይሁን ለሚለውን ሁሉ የታመነ ማለት ነው። ፌስፉል የሆነ አምላክ። ስለዚህ ታማኝ ብሎ ማለት ለቃሉ ታማኝ የሆነ ነው። አው ለቃሉም ታማኝ ነው። ራሱ ማንነቱ ራሱ ለቃሉ ታማኝ እግዚአብሔር ለመሆኑ ራሱ ታማኝ ነው። እሺ ችግር የለውም ላውጣለህ። እሺ ሳላህ ግን እሱ ሲጨርስ ማለት ነው ይሄን ኢየሱስ ማለቱን ትጠይቅልኛለህ። እሺ ትቀጥላለህ። ቀጥል ሂድ። እሺ ቃሉን መጠበቅ ማለት ነው ብሎናል። እሺ ላምጣልህ። እንደዚህ ይላል እፊ ቁርአን እሺ ምዕራፍ ሱረቱ ዙመር ምዕራፍ 39 ቁጥር 20 ላይ ይህንን አላህ ቃል ገባላቸው ቃሉን አያፈርስምና ይላል። ቃል ጠባቂ ነው አይደል ታማኝ የሚባለው? አይ እኔ ሳላ ምን መሰለህ ጠባቂ መሆኑን አልጠየቅኩም። ምክንያቱም እኔ ቃልን የሚጠብቀው ቃል ጠባቂ የሆነ ሰው ምንድነው የሚባለው ነው? አይ ቃል ጠባቂ የሆነ ሰው ምንድነው የሚባለው? ኤግዛክት ወርድ ፋላሲ ነው። ግዴታ ቃል በቃል ታማኝ የሚለው ሳይሆን ታማኝ የወከለው ሐሳብ ቁርአን ላይ አለ ወይስ የለም ነው? አዎ አለ ወይስ የለውም ብዬ ጠየቅኩ። ቃል በቃል አለ። አንዴ ቃል በቃል መኖሩ ይጠበቅበታል ሐሳቡ ካለ እሱ ታማኝ ነው ከተገለጸ ቃል በቃል የታማኝ ቃል ያስፈልጋል የምትለው? አዎ ኢየሱስ ቃል በቃል ቃሉን የማያፈርስ ለመሆኑ ራሱ እኔ ፍጹም ነኝ ብሎ ያውቃል። ቆይ ኢዮብ እንደዚህ ይላል። ቆይ ኢዮብ እንደዚህ ብሎ ይናገራል። እኔ ፍጹም ነኝ ይላል። ኢየሱስ እኔ ፍጹም ነኝ ብሎ ያውቃል? እኔ ስለ ፍጹም አልጠየቅኩ እኮ ፍጹም ጠይቀሃለሁ። አንዴ ቆይ ኢዮብ ፍጹም ነኝ ብሎ ሲናገር ኢዮብ ታውቀዋለህ ብዬ አስባለሁ። ኢዮብ ፍጹም ነኝ አለ። ኢየሱስ በህይወቱ በአንተ ሞታል እስከ ሞተበት ቀን ድረስ ፍጹም ነኝ ብሎ ያውቃል? ፍጹም ነው ስትል ለምኑ ነው ፍጹም የሚሆነው? ፍጹም እኔ ቆይ ቃሉን የጠየቅኩ ኢዮብን ታውቀዋለህ? ካወቅከው እሱ ፍጹም ነኝ ብሎ ሲናገር ኢየሱስ እስከ ሞተበት በአንተ ትምህርት መሰረት ፍጹም ነኝ ብሎ ያውቃል ወይ?
አይ ፍጹም ስትለው ፍጹም ተው ማለት ነው ወይስ ፍጹም አምላክ ማለት ነው? ቃሉን ንገረኝ። ቃሉን ንገረኝ። አይ ዝም ብሎ እኔ ፍጹም ነኝ እንዴት ይላል? ዝም ብሎ ነው የሚለው። ፍጹም ሰው ቆይ ምን መሰለህ ብሎ ያውቃል ወይ? እንደው ፍጹም ነኝ ብሎ ያውቃል ወይ? አይ ሰው ነው ካለ ያው ሰው ፍጹም ሰው ነውና ብሎ ያውቃል ወይ? እኔ ሰው ነኝ ብሏል። ስለዚህ ሰው መሆኑ ፍጹም ነው። አልጠየኩም። እኔ ፍጹም ነኝ ብሎ ያውቃል? እሺ የለም። ኢዮብ ግን ብሏል። እሺ ብሏል እሱ። ኢየሱስ ፍጹም አይደለም? አይ ኢየሱስ ፍጹም ነው። ግን ፍጹም ለመሆኑ ግዴታ ፍጹም የሚለው ቃል መገኘት አለበት? ይሄ አያስፈልግማ፣ እናውቃለን። አያስፈልግም። ባይኖርም ፍጹም መሆኑን ታምናለህ? አዎ እናምናለን። ምክንያቱም ሰው ራሱ ፍጹም የሆነ ሰው ብዙ ስለሆነ እሱ ነው የምልህ። ጌታ አምላካችን ታማኝ ነው። ኦኬ ታማኝ ነው እንላለን። ግን ግዴታ ታማ ከዛ በኋላ እቺ ቃል መኖር አለባት ወይስ ታማኝ መሆኑ ቃሉን ጠባቂ መሆኑ መገለጹ በቂ ነው ከተባለ ኦኬ አላህ Subhanahu Wa Ta'ala ቃሉን ጠባቂ የሆነ አምላክ ነው። ቃሉን አያፈርስም፣ ቃሉን ይጠብቃል ይላል። ስለዚህ ታማኝ ነው እንለዋለን። ግዴታ ታማኝ እቺን ቃል አምጣ ፋላሲ ይባላል። ሳልዬ ለምሳሌ ታማኝ መሆኑ እግዚአብሔር መናገር ያለበት ነገር ነውና ለምሳሌ እግዚአብሔር እኔ ጌታ አምላካችሁ ነኝ ነው ዋናው። ምን መሰለህ ቃሉን ጠባቂ መሆኑን ጌታ አምላካችን ተናግሯል። ታማኝ ለምሳሌ ታማኝ ነኝ ካለ ታመልኳለህ። እቺ እንስማማ። እሺ ቆይ ታመልኳለህ? ታማኝ ነው ካለ ታማኝ ነው ካለ ምን ታመልኳለህ? እሺ ቆይ እነዚህ እናድርግ። ታመልኳለህ? ታማኝ ነኝ ካለ ታመልኳለህ? አዎ ታማኝ ነኝ ካለ ቃሉን የማያፈርስ እሺ በደንብ ስሙ። ቁርአን ላይ ጌታ አምላካችን ቃሉን ጠባቂ መሆኑን ተናግሯል። ነቢያችን መሐመድን በተመለከተ ሱረቱ ሹዓራ ላይ ምዕራፍ 107ኛ ቁጥር ላይ እኔ ለእናንተ ታማኝ መልእክተኛ ነኝ ይላል። ማን? ነቢያችን መሐመድ። ታመልከዋለህ? ነቢያችን መሐመድ ታማኝ ነኝ ስላሉ? አይ ስለሱን አልጠየቅኩም። እኔ ስለ እግዚአብሔር እየጠየቅኩ አይደል እንዴ? ነቢያቶች እኮ ታማኝ ነኝ ይላሉ። ነቢያቶች ታማኝ ናቸው። ቆይ ነቢ መሐመድን ታመልከዋለህ? ታማኝ ነኝ ስላለ ሳላ እኔ እየጠየቅኩ ያለሁት እኮ ታማኝ ያለ ሰው አምላክ ነው ብዬ እየጠየቅኩ አይደለሁም። ጥያቄን አልተረዳክም? ስለዚህ ምክንያቱም አንተ ምንድን ያልኩህ ቅድም ኖ ቆይ አታጭበርበር። ስትጀምር ኢየሱስ ታማኝ ነው፣ እግዚአብሔርም ታማኝ ነው። ስለዚህ ኢየሱስ እግዚአብሔር ነው እያልከው ነው። አጀማመር እንደዛ ነው አይደል? አጀማመር እንደዛ ነው። እንደዛ ብለን የጀመርከው አትርሳ። እንደዛ ብለን የጀመርከው ስትጀምር ኢየሱስ ታማኝ ነው፣ እግዚአብሔር ታማኝ ነው ብለህ አዳምጥ። ኢየሱስ ታማኝ ነው፣ እግዚአብሔር ታማኝ ነው ብለህ ኢየሱስን እግዚአብሔር ለማድረግ ነው የመጣው አይደለ? አይ እግዚአብሔር ለማድረግ አይደለም አልኩ እኮ። ታማኝ የሚሉ ብዙ ሰዎች አሉ፣ ነቢያቶች። እኛም ታማኝ ይላሉ። የመጣው ለምን ጠቀስከው? ኢየሱስ ታማኝ ነው ብለህ የጠቀስከው ለምንድን ነው? አው የጠቀስኩበት ምክንያት አለኝ። ኢየሱስ እኔ ጌታ ነኝ ብሏል። ታማኝ ቆይ አንዴ አላህ Subhanahu Wa Ta'ala ታማኝ መሆኑን ቁርአን ላይ ተናግሯል። ቃል ጠባቂ ነው ይላል። ቃል የሚጠብቅ አካል ታማኝ ነው አይደለም? አይ ቃል የሚጠብቅ አካል እኮ መጽሐፍ ቅዱስ ላይም ቃል የሚጠብቅ አካል እንደሆነ ይናገራል። ግን ቃል የሚጠብቅ ለመሆኑ ስማ አዳምጥ። ቃል ይሄ ታማኝ የሚለውን ቃል እንሂድበት። ቆይ ታማኝ ማለት ቃል ጠባቂ ነው ወይስ አይደለም? አይ አይደለም እኮ ታማኝ ነው አይደለ? ታማኝ ለመሆኑ ማስረጃ አምጣኝ ነው ጥያቄው። ቃል ጠባቂ ነው ይላል። ቆይ አንዴ ታማኝ የሚለውን ቃል ዲፋይን አድርገው። አው ታማኝ ማለት ለምሳሌ ሁለት ሰዎች አለ፣ ኤፊና ሳላ አለ። ኤፊም ቃሌን እጠብቃለሁ ይላል፣ ሳላም ቃሌን እጠብቃለሁ ይላል። ከሁለቱ ግን አንዱ እኔ ታማኝ ነኝ ይላል፣ ግን አንዱ ደግሞ ሳይል ቀረ። የትኛው ነው ታማኝ? አንዴ ታማኙ ቃሉን የጠበቀው ነው ማለትና አለ ማለት ነው። እጠብቃለሁ። ቆይ ታማኝ እጠብቃለሁ ያለ ደግሞ ያለ ነው ወይስ ከሁለቱ ታማኙ ማን ነው ላልከው ቃሉን ጠብቆ የተገኘው ነው። ምን መሰለህ እኔ ታማኝ ነኝ ብዬ አንተን ባጭበረብርህ ታማኝነቴ ጸድቋል ማለት ብቻ በቂ ነው? አይ ሳልዬ ታማኝ ነኝ ያለ ሁላ ታማኝ ነው ወይ? ቆይ ታማኝ ነኝ ያለ ሁላ ታማኝ ነው?
ታማኝ ነኝ ያለ ሁላ ታማኝ አይደለም። ግን እግዚአብሔር ቃሉን ለመጠበቅ ታማኝ ነው ብሎ ያረጋግጣል። ኦኬ ዋናው ዋናው ታማኝ ነኝ ማለት ነው ወይስ ታማኝ ሆኖ መገኘት ነው? አው ቃሉን ጠባቂ መሆኑን ከተናገረ በኋላ ቃሉን ለመጠበቅ እኔ ታማኝ ነኝ በማለት መናገር አለበት። ጥያቄው እንደዚህ ነው። ታማኝ ነኝ ማለት ነው ወይስ ታማኝ ሆኖ መገኘት ነው? እውነተኛው ታማኝ መሆኑ መገኘት ነው። ታማኝ ነኝ ማለት ብቻውን በቂ ነው? ብቻው በቂ አይደለም እኮ አይደለም። ብቻ በቂ ነው አላልኩም። አንድ ሰው ለምሳሌ ካንተ ብር ተቀበልኩኝ እኔ ታማኝ እኮ ነኝ አልኩ። ታማኝ ነኝ ካልኩ በኋላ ብርህን አልሰጠህም ከለከልኩ። ታማኝ ነኝ ማለቴ ጥቅም አለው? አይ ጥቅም የለውም። አንተ እሱ ያንተ ጉዳይ ነው። ለእግዚአብሔር ግን እግዚአብሔር ለምሳሌ ቂያማ ትመጣለች አይደለ ሳልዬ? እሺ ቂያማ ትመጣለች ብሎ የተናገረ ማን ነው? እግዚአብሔር ነው አይደለ? ወይም አላህ ነው አይደለ? አላህ ነው። እሺ አላህ ነው። አዎ። ስለዚህ መምጣቷ ጥርጥር አላት? ጥርጣሬ አላት? አዎ የላትም። እግዚአብሔር ግን በመጨረሻ ዘመን ወይም ትንሣኤን ቀን እንደሚመጣ ይናገራል። ስለዚህ ለተናገረው ደግሞ ታማኝ ስለሆነ ያ ነገር ይፈጸማል፣ ይመጣል። አሁን ግን አላህ ለተናገረው ያው ቂያማ መምጣቷ ታማኝ ከሆነች ኦኬ የሚታመን ከሆነ ሱራ 7 ምዕራፍ 28 ላይ አይታመንም የማይታመን ነው ይላል። እንዴት ትፈታለህ ይሄንን? እንደዛ ይላል። አዎ እስቲ አንብብልኝ አንዴ ሱራቱን ከመጠየቁ በፊት አንዴ ሳላ ይቅርታ ሱራ 7 አይደለ? 7:28 ትንሣኤ አይመጣም ይላል አይደለ? እርግጠኛ ነህ? አው የማይታመን ነው ይላል እንዴ? እንደዚህ ይላል። ኦኬ ሐሳብን ንገረኝ። ምንድን ነው የሚለው አንቀጹ? አንድ አንብብልኛ አንዴ። ስለማን ነው የሚናገረው አንቀጹ? አማርኛውን ክፈተው። ሱራ 7 በደንብ ስሙላችሁ። እሺ ትልቁ ላይ አድርግኝ። ቆይ ሆነ ሳላ እኔ ስታክ ያደርግብኛል። አንዳችሁ ትልቁ ላይ አድርጉት። ሳላ አንዳችሁ ትልቁ ላይ አድርጉት። ሱራ 7 ቁጥር 20 ነው አይደለ? 7 ይቅርታ 7:28 ቀየርከው? እሺ ችግር የለውም። ሱራ 7 ቁጥር 28 ትንሣኤ አይመጣም ነው የሚለው። እርግጠኛ ነህ? አንቀጹ ንገረኝ በትክክል። ያው ይሄ 28 ነው። ሱራ ስንት? ይሄው አንብብ መጣለች እኮ 7:28 እሺ የጌታቸው ቅጣት ይላል። ኦኬ የጌታቸው ቅጣት መምጣቱ የማያስተማምን ነውና ይላል። እሺ እነርሱ ብልቶቻቸውን ጠባቂዎች የሆኑት በሚስቶቻቸው ወይም በእጆቻቸው በያዟቸው ባሪያዎች ላይ ሲቀር እነርሱ በዚህ የማይወቀሱ ናቸው ይላል። እሺ ስለማን ነው የሚናገረው? መምጣቷ ራሱ የማያስተማምን ነው ይላል አይደል? 28 ስለ ፈሪዎች ነው የሚናገረው። ምንድነው የሚለው መሰለህ? አውዱን አንብብ። እነርሱ ከጌታቸው ቅጣት ፈሪዎች የሆኑት ይላል አይደለ? ትንሣኤ መምጣት የማያምኑ ሰዎች አሉ የሉም? አዎ ፈሪዎች። ታዲያ ትንሣኤ አይቆም የሚል ሰው የለም? የጌታቸው ቅጣት መምጣቱ የማያስተማ እኮ የኔ ጥያቄ ሌላ አይደለም። ሁለት ሰዎች አሉ ከላይ ምድር እነዚያ አይልም። ቆይ እነዚያም በፍርዱ ቀን እውነት የሚሉት የሚያረጋግጡት ይላል። እነማን ናቸው እነዚህ? እነዚያም በፍርዱ ቀን እውነት። የፍርዱ ቀን ምንድን ነው? ያው የቂያማ ቀን ነው አይደል? አለ የለም? የቂያማ ቀን አለች፣ ግን 28 ላይ መምጣቷ ራሱ የማያስተማምን ነው ይላል። የሚያረጋግጡት ይላል። የሚያምኑት ማለት ነው አይደለ? አዎ ሰዎች ያረጋግጣሉ፣ ግን እግዚአብሔር ደግሞ የሚያረጋግጡ አሉ። ቆይ ስለሁለት ሰዎች ይናገራል። አውዱን አላየኸውም? አውዱን ልብ በል ምን እንደሚል። እነዚያም በፍርዱ ቀን እውነት የሚሉት የሚያረጋግጡት ይላል አይደለ? አዎ የሚያረጋግጡት ምዕመናን ናቸው አይደሉም?
አዎ የሚያምኑ ያው ያምናሉ። ኦኬ የታመነች ናት መምጣቷ ለአማኞች። ከዛ በኋላ እነርሱ ከጌታቸው ቅጣት ፈሪዎች የሆኑት ይላል። ቅጣት መምጣቱ የማያስተማምን ነውና የሚል ነገር ገለጹ ይላል። ታዲያ ትንሣኤ አይመጣም ይላል። የሚያረጋግጡት አሉ፣ የማያረጋግጡት አሉ ይላል። ለምሳሌ አሁን እንደ ሞት እንቀራለን የሚሉ ሰዎች አሉ። ይሄንን ነገር ሰው ነው እንዴ? ቁርአን ይናገራል። ቁርአን ይናገራል። ቁርአን ሁለት ሰዎች አሉ። የመጀመሪያው በትንሣኤ ቀን የሚያምኑ ከሞት በኋላ ህይወት አለ የሚሉ ሰዎችና ሞተን እንደዛው እንቀራለን የሚሉ አሉ። ታውቃለህ? ልክፈትልህ። አይዛሚትና ወኩና ቱራበን ይላል። ከሞትም በኋላ አፈር ከሆንን እንዴት ከሞታን እንነሳለን የሚሉ ሰዎች አሉ። የሉ? ልክፈትልህ። አፈር ከሆንን በኋላ አይዛሚትና ወኩና ቱራበን ወኢዛማ ከሞትን አፈር ሆነን አጥንት ሆነን እንዴት ከሞታን እንነሳለን ይላሉ። ልክ እንደዛው ደግሞ ከሞታን መነሳታቸውን የሚያምኑ አሉ። አንቀጹ ለሁለት ከፍለዋል። እንትን እየሆነብኝ ነው። የሚያረጋግጡት አንዴ የሚያረጋግጥ የማያረጋግጥ ብሎ ከፍሎላል። አዎ አሳጥርና አሁን 28 ላይ የማቃል እንደሆነ የሚናገረው ነው። ፈሪዎች ብሎ የገለጻቸው እነማንን ነው? አሉ ማለት አለበታ። የሰውን ቃል እንትን ሪፖርት እያደረገ ከሆነ ፈሪዎች ያለው እነማንን ነው? ፈሪዎች የሆኑት እነማንን? የማያምኑ ነዋ። የማያምኑ ምን ይላሉ ታዲያ? ይላል እንዴ? የት ላይ እንደዛ ይላል? የማያምኑት ኦኬ መልሳል። ባይዘው አሁን መልሳል። የማያምኑት ምንድን ነው የሚሉት እኮ? የማያምኑት እኮ አያምኑም እኮ ለመምጣታ ራሱ አያምኑም። መምጣታ ራሱ አያምኑም። ምንድነው የማያምኑት? የማያምኑት ያው ከሞትን በኋላ አንነሳም ብሎ ስለሚያምኑት ቅጣት መምጣታ ራሱ አያምኑም። ቢንጎ ቴንክ ዩ። አንዴ ቪዲዮን ክፈተው። ሰላ ቁርአኑ ላይ አንዴ ክፈተው፣ አረብኛው ላይ ክፈተው አንዴ። አፎን እሺ ሳላ አንዴ መልሳለሁ። አንዴ ኤፊ አንዴ እሺ ከላይ ጀምራ አንዴ እናለኝ። ወደዛ ወደ አረብኛው አድርግልኝ። ምን አለ መሰለ ስማ ኤፊ እሺ አሳጥረው ግን ያው አረብ አጭሩ ነው ማለት ወለዲነ ሁም ሚን ዐዛቢ ረቢሂም ሙሽፊቁን አለ። የጌታቸውን ቅጣት የሚፈሩ አሉ። ከዛ በኋላ ኢነ ዐዛበ ረቢሂም ገይሩ ማእሙን፣ የጌታ ቅጣት መምጣቱ ደግሞ የማያስተማምን ነው ማለት የጌታ ቅጣት መቼ እንደሚመጣ እርግጠኞች አይደሉም። ስለዚህ ወደ አላህ ይመለሱ ነው። ተግባባን? እያለ ያለው እንደዚህ ነው። ከዛ በኋላ ምን ይላል? ወደዛ ወደ ጎኑ ሰድልኝ አንዴ 29 ላይ ወለዲነ ሁም ሊፉሩጂሂም ሐፊዙን አለ። እነዛ ብልቶቻቸውን ጠባቂ የሆኑ እያለ የጌታ ቅጣት መምጣቱ እርግጥ ነው። ቆይ አንዴ ኤፊ አንዴ ተረጋጋ። ቆይ ኤፊ ተረጋጋ። ቆይ አንዴ ልድገምልህ። እሺ ከፈለክ ልድገምልህ። አንዴ ልድገምልህ። ወደ ላይ ወሰደው ሳላ ልድገምልህ። ምን አለ መሰለ ኢነ ዐዛበ ረቢሂም ገይሩ ማእሙን ማን ወደ ላይ አንዴ ከላይ አፎን ሰላሂ አሐሰት ምን አለ መሰለ ወለዲነ እነዛ አማኞች ማለት ሚን ዐዛቢ ረቢሂም ከጌታቸው ቅጣት ሙሽፊቁን የሚፈሩ አላህ ሱብሓነሁ ወተዓላ ቅጣቱ ይመጣል ብለው እርግጠኛ የሆኑ ሰዎች ናቸው። ከዛ እነዚህ ግን አለ ማን ነው? እነዚህ ግን ሳይሆን ስለ አላህ ስለ ራሱ ነው የሚያወራው። ጠጋ አድርግልኝ አንዴ ጠጋ አድርግ ወደዛች። ኢነ ዐዛበ ረቢሂም ገይሩ ማእሙን፣ የጌታህ ቅጣት ከመምጣቱ ደግሞ ምንም ጥርጥር የለውም ይመጣል። ለመምጣቱ ደግሞ መቼ እንደሚመጣ አይታወቅም ነው። ገብቷል? ስለዚህ ተዘጋጁ እያለ ነው። ለዚህ ቅጣቱ ይመጣል ብላችሁ ዝግጅት አድርጉ ነው። ኢነ ዐዛበ ረቢሂም ገይሩ ማእሙን፣ የሚመጣበት ጊዜ የሚታወቅ ስላልሆነ እርግጥ ስላልሆነ እናንተ የማታውቁት ስለሆነ የቂያማ ቀን መቼ እንደሚከሰት አታውቁም። የምትሞቱበት ቀን መቼ እንደሆነ አታውቁም። ሰው ለዚህ ዝግጅት አድርጉ። ለዛ ነው እያለ ያለው። የማስተማመን ነው ማለት የጌታችሁ ቅጣት መቼ እንደሚመጣ አናውቅም። ተግባባን? የምናውቀው ነገር የለም። ለምንድን ነው የማናውቀው ከተባለ የቂያማ ቀኑ አለ። ቀኑ ግን መቼ እንደሆነ አናውቅም። ስለዚህ የዛ ቀን ከመምጣቱ በፊት ለራሳችሁ ወደ መመለስ ጥረት አድርጉ ነው እያለ ያለው። ይሄ ነው ቁርአኑ የሚያስረዳው። ወለዚነ ሁም ሊፉሩጂሂም ሐፊዙን አለ። ከዛ እነዛ ብልቶቻቸውን ጠባቂ የሆኑ እያለ ይወርዳል። የእንትኖችን የአማኞችን ባህሪም እየዘረዘረ ተግባባ። ይሄ ግልጽ ነው። ስለዚህ አሁን አንተን አንድ ጥያቄ እጠይቃለሁ። አንዴ ትልቁ ላይ አድርጉኝ። ቆይ አንዴ ጥያቄ እጠይቃለሁ። እግዚአብሔር ታማኝ ነው። ቆይ አንዴ ትልቁኝ አንዴ ይቅርታ፣ በጣም ይቅርታ። ትልቁ ላይ አድርጉኝ አንዴ። በጣም ይቅርታ።
አንድ ኤፊ በእናትህ ራስህን ነው ማድረግ የምትችለው ኢብራሂም። አው ነው። እሺ 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 ኦኬ ኦኬ። ያኔ እኮ ራሴ ማድረግ የማልችል መስሎኝ። እሺ ምን አለ መሰለህ ከሳላህ ጋር የሚገርም መልስ መልሶልህ ነበረ። ሳላህ ተስማምታችሁም ነበረ። ጀዛከላሁ ኸይራ ሳላህ። ምን አለ ለምንድን ነው የምትመልሱኝ በአላህ? እሺ ምን አለ አንድ ሰው ታማኝ ነኝ ስላለ ታማኝ ነው ማለት ነው ወይስ ሲባል አይደለም ብለሃል አይደለ? ተስማምተናል በዚያ ቀደም ሳላህ ስላለ ተስማምታችኋል። ታማኝ ነኝ ስላለ አንድ ማንነት ታማኝ መሆን ሳይሆን ተግባሩ ነው የሚገልጸው ተባብላችኋል አይደለ? አይ መናገሩን ነው ብለናል። አረ ሳላህ ካደህ እስቲ እንደገና እንዴ እንዴት ነው ነገሩ? ይፊ ቀደም ተስማምታችሁ ነበር። ቆይ መናገሩን አልተባባልንም። የተባባልነው ታማኝ ነኝ ማለቱ ብቻ ታማኝ አያረገውም። ኦኬ ያለው እንደዛ ነው። ለምሳሌ እኔ ታማኝ ነኝ ቢል ልሰርቅ እችላለሁ። ዋናው ታማኝ ሆኖ መገኘት ነው እንጂ ታማኝ ነኝ ማለት አይደለም። ለምሳሌ ሳላህ ለምሳሌ ታማኝ ነኝ ብሎ ቢያታልል ታማኝ ነው ማለት ይቻላል? አይደለም። ያ በቃ ኤፊ ሳላህ ታማኝ ነው ማለት ትችላለህ? ሳላህ ቢያታልልህ ይሄ እኮ ከዛ ጋር አይገናኝም እኮ። እንደዛ ከሆነ ለምሳሌ ሳላህ ሳላህ ታማኝ ነኝ ብሎ አንድ ሳላህ ታማኝ ነኝ ብሎ አታላይ ቢሆን ተቀበለዋለህ? ታማኝ ነኝ ቢል አታላይ ማለት እኮ እዚህ ክፍል ላይ አታለለ ማለት ሳይሆን ቆይ አንዴ ስትታነቅ እንደዚህ አትሆን። እግዚአብሔር አታላይ ነኝ ይላል። እግዚአብሔር ያታልላል። በምን አድርገን ነው ታማኝ ነኝ የምንለው? ልብ አድርግ። ነብይም ቢታለል አንዴ ነብይም ቢታለል ቃልንም ቢናገር ያንን ነብይ ያታለልኩ እኔ እግዚአብሔር ነኝ ይላል። እግዚአብሔር ታማኝ ነው እያል እንዴት አድርገን ነው ያታለለ ታማኝ ነው የምንለው? ነው በቃ ማታለል ነው። ሌላ ትርጉም አለ። ያታለለ እኔ እግዚአብሔር ነኝ አለ አይደል? እግዚአብሔር አታላይ ነው አታላይ አይደለም? ኤፊ በዚህ ጥቅስ መሰረት ይቀርታል ማለት ነው። ታማኝ ነው። ቆይ ኤፊ አለ በዚህ ጥቅስ መሰረት እግዚአብሔር አታላይ ነው አታላይ አይደለም? አኮ ብሏል እኮ አንተ ብሏል አይደለም? እግዚአብሔር አታላይ ነው አታላይ አይደለም? በዚህ ጥቅስ እኔ ነኝ ብሎ ተናግሯል እኮ ግልጽ እኮ ገባኝ። መልስልኝ አንተ እግዚአብሔር አታላይ ነው አታላይ አይደለም? በዚህ ጥቅስ መለስኩልህ። አዎ አልኩ እኮ መልስልኝ። እግዚአብሔር አታላይ ነው አታላይ አይደለም? ያው ያታለልኩ ይላል። አዎ አልኩ እኮ አታላይ ነው አታላይ አይደለም? እሺ ያታለለው ምንድነው? ያው አታለልኩ ይላል። አዎ አታለልኩ ይላል አይደለ? ታማኝ ስለሆነ ነው። አታላይ ነው አታላይ አይደለም? አሁን አታለልኩ እኔ እግዚአብሔር ነኝ ብሎ በመናገሩ እኮ ግልጽ አድርጎ ይናገራል። ስለዚህ ታማኝ። እሺ ጥሩ። እሺ ኢየሱስ እኔ አታላይ ነኝ ያለበትን ስተንሽ እዛ ከመምጣት ኢብሮ ያለህን ሰምተኸዋል? አታላይ መሆኑን ራሱ መናገሩ ታማኝ መሆኑን ያሳያል እያለ ነው። በዛው እንደዛ ነው ያለው እኮ አታላይ መሆኑን ራሱ ተናግሯል። ያው እኮ እያለኝ ወላሂ ይመች ኤፊ በቃ ሌላ ጥያቄ ላይ ነው። ይመች እኮ ሌላ ጥያቄ በቃ ሳላ ቀጥል። እሺ ቻርጅ ተዘጋብኝ ስለሆነ ሌላ ጥያቄ ልጠይቅ። አንዱ ትጠይቃለህ ግን አሁን ያልከው ምንድነው? አንድ ሌባ ነኝ ብሎ መናገሩ እንደውም ታማኝነቱን ያሳያል ነው። ግን ጉዳዩ ማታለል መሆኑ ነው ችግር የሚፈጥረው። በመልካም ቢሆን ችግር የለውም። በመልካም ቢሆን ኖሮ የተናገረው ግን አታላይ ነኝ ብሎ እያወራ እንዴት ነው አንተ ታማኝ መሆኑን ያሳያል የምትለው? እንዴት ነው ማታለል ሌላ ትርጉም አለው? እኔ የትኛው ዲክሽነሪ እንደሆነ አላውቅም። ሳላ ይቀር እስቲ ማታለል ሌላ ትርጉም አለው የሚለውን ውስጥ ቶሎ በል። እኛ የምናውቀው ማታለል ማጭበርበር ነው። ሌላ ትርጉም ካለው አምጣ። እሺ እዚህ ቤት ውስጥ ያላችሁ 1.1K ፎሎ አድርጉ ጀማ ወንድሞችን። እሺ ቀጥሉ። ሰላም ማታለል እናንተ ቪዲዮን ዝጋው። ያው ኮኔክሽን ኦኬ ልዝጋለህ። አይ የኔም ኮኔክሽን ያስቸግረኛል። እንደገና ስዘጋ ስከፍት ወይ አስተካክለና ይቅርታ። እንግዲህ ሌላ ክርስቲያን አስገቡ። እስከዛ ምናልባት ካለ ግን የኢየሱስ ክርስቶስም ይጨመርለት። ኢብሮ ይፊ አለ ወይ የኢየሱስን ጨምርለት። ኢየሱስ ያታለለውን አይሻልም ወይስ ይጥርበት?
የሰራ ሻሃዳ መያዝ የሚፈልግ ሰው አለ ከእናንተ መሀል? ካለ ወደኛ ወደ ላይ ትወጣላችሁ። ድምጼ ይሰማል? ሳላህ ቀጥል። ትልቁ ላይ ማድረግ ትችላለህ ራስህ። በዚህ ሳላህ እያወራ መሰለኝ ሚውት አንስታል። ሳላህ ኔትወርክ ይዞታል ወይ የሆነ ነገር ሆኗል። ሲሪየስ ያ ሚውት አንስቷል። አይ ያለ አይመስለኝም ወይ ወጣ ብሎ ይሆናል። ያ ኔትወርክ ወጣ መሰለኝ። እሺ ኤፊ ሌላ ጥያቄ አለ? ሰማል አይደለ? ያው ቻርጅም እየዘጋብኝ ስለሆነ አሳጥሬ መጠየቅ ፈልጋለሁ። እሺ ጠይቅ፣ ጥያቄ ጠይቅ። አው የኔ ጥያቄ ሌላ ጥያቄው ምን መሰለ? ያው ጀነት የሚባለው ያው ማለትም የሚያምኑ ሰዎች የሚያገኙት ነው አይደለ? በመጨረሻ ዘመን ላይ ጀነት ደግሞ ከእግዚአብሔር ማለትም ከአላህ በቀር ሌላ ሰው ማዘጋጀት አይችልም። ማለት ማዘጋጀት ስትል ምን ለማለት ፈልገህ ነው? ማለት ጀነትን የሚያዘጋጅ አላህ ብቻ ነው አይደል? ምን ለማለት የት የመጨረሻው ቀን ጀነትን አስመልክቶ ነው የምትናገረው? አዎ አላህ ብቻ ነው። አዎ እሱ ብቻ ነው የሚያዘጋጀውና የጀነት ምሳሌም የለም ማለት የጀነት ምሳሌ ስትል አሁንም ግልጽ አይደለም። ግልጽ ጥያቄን ግልጽ አድርግ ወዳጅ። ማለት ጀነት አንድ ብቻ ናት አይደል? አንዴ ቆይ ኤፍዬ ምን ታደርጋለህ መሰለህ? ጥያቄን ጥይቅ አድርግና ጨርስና ከዛ በኋላ እንቀጥላለን። መልስ ያው መልስ አለ። እሺ ባጭሩ ያው ጀነት ምሳሌ የላትም፣ የሚያዘጋጀውም ደግሞ አላህ ብቻ ነው። ሁለት አይነት ምናምን የላትም፣ ምሳሌም የላትም። ጀነት አንድ ብቻ ናትና ደግሞ ማን ነው ደጃል የሚባል ሐሰተኛው መሲህ አለ። እሱ ደግሞ ገነት ይዞ ይመጣል ይላል ሱናን ኢብን መጃ 7:21 ላይ። እሱ ታዲያ ጀነት ሁለት ሆኖ ነው ኤፍዬ? እሱ አላህ Subhanahu Wa Ta'ala የሰጠው ጸጋ ነው። እሺ ማለት እንደ ሰዎች በቃ ችሎታ አለው። እሱ ችሎታ ስለተሰጠው ልክ አሁን ሰይጣን ብዙ ነገር ማድረግ ይችላል አይደለ? ኤፊ ለምሳሌ በብዙ አይነት መንገድ ተመስሎ መምጣት ይችላል። አንተ ያታልላል አይደለ? ብዙ ነገር ያደርጋል አይደለ? ኤፊ እሱም እንደዛው ነው። እሺ እንደዛው ነው። እሱም ያ ጀነቱ አይደለም፣ ያ ጀነት አይደለም። እሺ ደግሞ ምን አሉ ነብይ አይ ቲንክ ባልሳሳት እዛ ሐዲስ ላይ ይመስለኛል። እስቲ ሐዲሱን እናውጣው። እንደውም በቃ ከሐዲሱን እናውራ እስቲ። ሐዲሱ ላይ እንሂድ። ኦኬ ስንት ነበር ያልከው? ሱነን ኢብኑ ማጃ ነው ያልከው? አዎ ኢብኑ ማጃ ስንት ነው? 7:41 መሰለኝ። ቆይ ቼክ ላድርግ እስቲ። ቼክ አድርግ። ቼክ አይደለም አይቶ ብሮ እንደዛ አይደለም። አቡኪ የምትለው ካለ ቀጥል። አይ መጀመሪያ ሐዲስ ሶርስ ስታመጣ ሱነን ኢብኑ ማጃ ምን ያህል ሐዲሶች አሉ የሚለውን በደንብ ሶርስ አውት አድርግ። ማስረጃህን መጀመሪያ በደንብ አቅርብ። ከዛ ከማስረጃህ በኋላ መልስ ሰጥቷል። ይሄ ሐዲሱ የምታወራው ሐዲስ ስለምን ሐዲስ እንደሆነ ነው አውቀዋለሁ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በደጃል ክልል ስለሚፈተን አንድ ሰው ያወሩት ስንት ነው? 40:71 አዎ ወደ 7000 አይገባም። እሺ ሱነን ኢብኑ ማጃ ሌላ ጊዜ ስጠቅስ እንትን በል ጥንቃቄ አድርግ። የሐዲሱ ቁጥር ራሱ እዛ አይደርስ 4300 ምናምን አካባቢ ላይ ነው የሚያበቃው ሐዲሱ የሚያልቀው። ለዛ ነው እሺ ምን አለ መሰለ አነ ደጃለ يخرج من أرض بالمشرق يقال لها خراسان እሺ يتبعه أقوام كأن وجوههم المجان المتأشيت አለ። ኦኬ 72 ላይ ነው ያለው። እሺ 71 ላይ አደጃሉ أعور እሺ عينه እሺ جفان እሺ منه እሺ معه جنة ونار እሺ فناره جنة وجنة نار ይፈለኩት አየው ወዳጄ እያየው ነው። ኢፍዬ ምን አለ መሰለ ሐዲሱ ላይ ሲናገር ቆይ አንዴ
አዕወሩ አዕዩኒ ልዩስራ ያው የግራ አይኑ ወደ መጥፋት የተቃረበ ነው። ጁፋሉ ሺዕሪ መዐሁ ጀነቱን አለ ከሱ ጋር ጀነት አለ አለ። ጀነት ማለት በነገራችን ላይ አዲስ ነገር አይደለም። እሺ አረንጓዴ ቦታ ማለት ነው። ያ ጀነቱል ኹልድ የሚባለው አላህ ለአማኞች ያዘጋጃት የመዘውተሪያ ጀነት ነች። እሺ ይሄ አንተ የምታወራው ጀነት ምድራዊ ሰውየው ሰይጣን ሰዎችን ለማታለል የሚጠቀምበት መንገድ ነው። እሺ ያ አይዘውተርም። አንደኛ እሱ ጀነት አይደለም። ቆይ አንዴ ልጨርስልህ። ይሄ የሚዘወትር ጀነት አይደለም። ከዛ ደግሞ ጀነቱ ራሱ ምን እንደሆነ አሳያለሁ። ወናሩን እሳትም አለ አለ። ከዛ በኋላ ፈናሩሁ እሳቱ የእሱ ጀነት ነው አለ። ጀነት ነው ብሎ እሳት ውስጥ የሚገባ ጀሃነም ነው የሚሆንበት። ተግባባን? ሁለተኛ ወጀነቱን ማን ነው ጀነት? እሺ ወጀነቱሁ ያው ጀነቱ ጀሃነም ነው፣ ጀሃነሙ ጀነት ነው። ጀነት ብሎ ጀነት ውስጥ የሚገባ የእሱ ጀነቱ እሳት ውስጥ ነው እየገባ ያለው። ጀሃነም ውስጥ የሚገባ ካለ ደግሞ ጀሃነም ውስጥ ሲከተው አላህ ለሱ ጀነት ያደርግለታል። ተግባባን? የሱ ጀነት አይደለም የሚያደርግለትም እሱ ሳይሆን ቆይ አዳምጠኝ ልጨርስልህ አንድ ጊዜ ኤፍዬ አንዴ እስክጨርስ ጥያቄን ጨርስ አልኩ። ከዛ መልሱን ስመለስ ደግሞ አዳምጠኝ። የሚያደርገውም አላህ ነው። እሺ እሱ አይደለም። ለምሳሌ አላህ ምን አለ? ያናሩ ኩኒ በርደን ወሰላምን አላ ኢብራሂም አለ። አንቺ እሳት ሆይ በኢብራሂም ላይ በርደን ወሰላማ ብርዳማ የሆነ ሰላም የሆነ ብርድ ሁኝለት አለ። እሳት ውስጥ ሲወረውሩት ማንን? ኢብራሂምን ማለት ነው። በተመሳሳይ ሁኔታ እዚህ ጀነት ውስጥ ጀነት ብሎ የሚገባ ሰው ካለ ጀሃነም ይሆንበታል። ለምን? በሰይጣን ስላመነ እሳት ይሆንበታል። በተመሳሳይ ማን ነው የሚያደርገው? አላህ ነው። እሺ ከዛ ደግሞ ወጀነቱ ሆናር ጀነቱ ሰውየው ሲገባ ደግሞ እሳት ይሆንበታል። ተግባባን? ማን ነው ይቅርታ ጀነት ብሎ ሰውየው ሲገባ እሳት ይሆንበታል። ጀሃነም ብሎ ሰው ይሄ ደጃል የሚባለው ሰውየውን ጀሃነም ውስጥ ሲያስገባው የራሱ እሳት አለኝ የሚለው ውስጥ ሲያስገባው ምን ይሆንለታል? አላህ ለሱ ጀነት ያደርግለታል። ለማን እንዳረገው ሁሉ ለኢብራሂም እንዳረገው ሁሉ ማለት ነው። በቃ ባጭሩ ይሄ ነው፣ ሌላ ነገር የለውም። እሺ ስለዚህ ይሄ ጀነት አንደኛ ዘውታሪ አይደለም። እሺ የመጀመሪያው ዘውታሪ ጀነት አይደለም። ሁለተኛ ጀነት ማለት አረንጓዴ ቦታ ነው። እኔም አረንጓዴ ቦታ አለኝ። ለምሳሌ ልውሰደ ቦታ እኛ ግቢያችን ልውሰደ ጀነት አለኝ። እኔ ለምሳሌ ጀነት ማለት አረንጓዴ ቦታ ነው። አው ሶስተኛው አራተኛው እሳት ይላል። እሳት እኔም አለኝ። አቀጣጥዬ ላሳየ። አቤት አቡኪ እንትኑ ክፈትለት ሲምፕሊ። ምናልባት ቻርጀር እንትን እያለልኝ ነው ስላለ ምናልባት ይመችህ ከሆነ ሳይ ሙስሊም 2934 ክፈትልኛል። ከበቂ በላይ የሆነ መልስ ነው ያስቀመጠልህ፣ ግን እስቲ እንድታየው ነው። ሳይ ሙስሊም ሐዲስ ቁጥር 2934 2934 አንዲሁን አይሁን አላውቅም እስክታወጣ ያው በዛውም ደግሞ ያው ኢብራሂም ደግሞ ወደ ጀነቱ እሳት ነው፣ እሳቱ ጀነት ነው። ቆይ እሱንም ሁሉንም ፖይንት እናየዋለን እዚህ ጋር። አዎ ገብቶኛል፣ ሐሳቡ ገብቶኛል። አንዴ የፊ ገብቶኛል ሐሳብህ። እሺ ያው ለዛሬ ያው ቻርጅ እየዘጋብኝ ስለሆነ ያው አሁን 8 አለ። ሌላ ጊዜ እመጣለሁ። አሁን ካወጣኝ እዚህ ሪዋያ ላይም ተመሳሳይ ነገር ተቀምጧል። ይሄ ሐዲስ ብዙ ሪዋያዎች ላይ ላይ የተቀመጠ ሐዲስ ነው። ይሄ ደጃል የሚባለው አካል ጀነትና ገሃነምን አብሮ ይዞ ይመጣል። ይሄ ማለት ራሱን ገሃነምና ራሱን ጀነት ያመጣል ነው አይደለም። እዚህ ጋር ጀነት የተባለው ሸርህ ሳይ ሙስሊም መመልከት ትችላላችሁ። ሸርህ ኢማም ነወዊ ረሂመሁላህ ተዓላ ቮሊዩም 18 ላይ ገጽ 61 ላይ በግልጽ እንዳስቀመጠው ይህ ጀነት የተባለው በውስጡ ፈሳሾች ያሉት ነው። ሲገልጸው ምን አለ መሰለ? ወፊ ሪዋያ ሊአኒ አዕለሙ ቢማ መዐ ደጃሊ መዐሁ ነህራን የጅሪያን። መጀመሪያ ከሱ ጋር ምን አለ? በሐዲስም አለ። ይሄ በኋላ አሳያቸዋለሁ። ማን ጋር ነው እንትን የሚያደርገው? ይሄ አንዴ እንትን አድርግልኝ። ምን አልከኝ አብኪ? አይ እንትን እየደገመ ምንድነው እየደገመብኝ? ሚውት አድርግ ብዬው ነው ወይስ ካንተ ነው ብሮ? እኔ ጋር ነው ያው። እሺ እስቲ እየደገመ ከሆነ ነው በጣም ይረብሻልና እንዳያስቸግር ብዬ ነው። ስለዚህ ከሱ ጋር አብሮ እንትን የሚፈስ ማዐሁ ነህራን የጅሪያን ልክ እንዳለው እንደ አትክልት ስፍራ የሚፈስ ነገር አለ።
ከዛ ደግሞ አብሮ ደግሞ ይሄ ልክ እንደ ጀሃነም ደግሞ የሚሰጠው ደግሞ የሆነ ተቀጣጣይ ነገር አለ፣ እንደ እሳት ነገር አለ እና ያንን ሲያዩ ሰዎች አስዩም ያደርጋሉ ይሄ ጀነት ነው ይሄ ገሃነም ነው በሚል ማለት። ስለዚህ ጀነቱ ነው ብሎ ጀነት ውስጥ የሚገባ ሰው ገሃነም ይገባል፣ ገሃነም ነው ብሎ ገሃነም ውስጥ ደግሞ የሚገባ ሰው ጀነት ይገባል። ዘን ይሄ ማለት አላህ Subhanahu Wa Ta'ala እነዚህ ሰዎች አጥቷላቸዋል ማለት ነው። እንደዛ ማለት እንችላለን እንዴ? ኖ እንደዛ እንደሞ እንዳንል ገሃነም የገባው ጀነት የገባው ገሃነም ይገባል፣ ገሃነም የገባው ጀነት ይገባል ማለት ስራቸው ራሱ የዛን ስራ ነው የሚሰሩት ማለት ነው። ምክንያቱም በመጀመሪያ ደረጃ ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ደጃልን ባያችሁ ጊዜ ልትጋፈጡት አትሞክሩ ሽሹ ብሏል። አላህ Subhanahu Wa Ta'ala አምላክ ነኝ ብሎ ሲነሳ ከአምላክነት የሚለየውንም የተለያዩ መስፈርቶች ነግረውናል፣ ተጠንቀቁትም ብለውናል። ስለዚህ እነዚህ ሰዎች የማይጠነቀቁ ሰዎች ያው ተጠቂ ይሆናሉ ነው ሐሳቡ ያ ነው። ኖርማሊ ልጁም ስለሄደ ሌላ ጥያቄ ያለው ሰው ካለ ሌላ ጥያቄ ይጠይቅ። ሰለላሁ ዐለይሂ ወአሊሂ ወሰለም اللهم صل وسلم على نبينا محمد። እሺ አይ ቲንክ እስከ ተኩል ድረስ በዚህ ሁኔታ እንሄድና ከዛ በኋላ ኢንሻአላህ ወይ ደግሞ እስከ ስንት ሰዓት እናደርጋለን መሰለ እስከ ከ25 አካባቢ ከዛ ስለ ጀነት የተወሰነ ነገር ያው ኢፍጣርም ሳይደርስ ምን ትላለህ? ኦኬ የተወሰነ የተዘጋጀው ነገር ስላለ ምርጥ ስም ነው። ሲቀጥል ግን ያ ጀማ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ብቻ በሆነው ስም መጥራት አደብ አይደለም። አላህም በቁርአን ላይ ከሁለት ጊዜ በላይ እንደዛ አልጠራቸውም። ስለዚህ መሐመድ እያላችሁ አጻፉ፣ ያ አደብ አይደለም። ከታች በጣም ብዙ ጽሁፍ አደብ አይደለም፣ እንደዛ አይጻፍም። እንደ አላህ Subhanahu Wa Ta'ala እኮ ሁለት ቦታ ኢንዲኬት ለማድረግ ነው። አንደኛው ማካነ ሙሐመዱን አባ አሐድ ሚን ሪጃለኩም አንድ ሶስት ቦታ ላይ ተመሳሳይ ኢንዲኬት ለማድረግ ብቻ ነው የተጠቀመው ሙሐመዱን ረሱሉላህ እና ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ረሱል። ስለዚህ ያ አደብ አይደለም ከማ ቃለሁ ዑለማዎች እንዳስቀመጡት ማለት ነው። ፉል ራሱ የሆነ ትንሽ አስቸጋሪ ነውና እንደዛ ነው። ሲቀጥል አንድ ፖይንት ላንሳና ኢብሮ ትቀጥላለህ ወደ ሐሳብ። ሰሞኑን ቲክቶክ ላይ ያየሁት ነበርና እኛ ምለው እኔም አንድ የሆነ ፖስቼ ነበርና የሚዲያ ሲሕር የሚባል ነገር አለ። ያጀማ የሚዲያ ድግምት የሚባል ነገር አለ። ሚዲያ ላይ ትልቅ ድግምት ይሰራል። ይሄ አሁን ያላችሁበት ሚዲያ ላይ ማለት ነው። ቲክቶክ ላይ ሊሆን ይችላል፣ የተለያዩ እንትኖች ላይ ድግምት ይሰራል። ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ከ1400 ዓመት በፊት ተናግረዋል። ወኢነ ሚነል በያኒ ለሲሕር አንድ ሰው አንድን ነገር በሚገልጽበትና በሚናገርበት ሁኔታ ሰዎች ላይ ሲሕር ይሰራል ብለዋል። ለምን ይሄን ፖይንት አነሳሁት መሰላችሁ? ሙስሊሙ በጣም እየተጠቃ ነው በሚዲያ ሲሕር አሁን ማለት ነው። አዎ የሚዲያ ሲሕር አለ፣ ወላሂ ሐቅ የሆነ ሲሕር ነው። አደገኛ ከሚባሉ ሲሕሮች መካከል አንዱ ሚዲያ ላይ የሚሰራ ድግምት። አንድ ሰው ያልሆነ ነገር እንደሆነ አድርጎ ያቀርበዋል። ያንን ደግሞ ሰው ሁሉ አክሴፕት ያደርገዋል። ያ ትክክል አይደለም። እያንዳንዱ ነገር ሚዛን፣ ይሄ ነገር ትክክል ነው ሰውየውን ስለምትጠሉት አይደለም፣ ትክክል ነው የሚያነሳው ሀሳብ ወይስ እንትን ነው የሚለውን አንድ። ሁለተኛ ቪዲዮዎቹን ራሱ አሁን ዲዩት አድርገው ወይ ደግሞ የሆነ ነገር አድርገው የሆነ ነገር ተጠቅመው ቪዲዮ ይሰራል። የምትሰሩትን ቪዲዮ እስቲ አንድ ሁለቴ ዞር ብላችሁ አስቡት። እስልምናውን የሚጠቅም ነው ወይስ እስልምናውን የሚጎዳ ነው? ዝም ብሎ ማንም ሰው ስለሰራ ዝም ብላችሁ ቪዲዮ አትስራ ጀምሩ። እኔ ሁሉንም ሰው በጣም ብዙ ቪዲዮ ተመልክቼ ነው የሆነ ርዕስ ዙሪያ ምን እንደሆነ ያው ታውቁታላችሁ። አብዛኞቹ የሆነ እንደዚህ ትጠቀማላችሁ፣ ከዛ ወይ የሆነ ነገር ነው። ኧረ አላህን ፍሩ፣ እንደዚህ የማይጠቅም ነገር አትስሩ። ኢቭን እስልምናን የሚጎዳ ነገር ነውና የሚዲያ ሲሕር ትንሽ ሙስሊሞች እየተጎዳን ነው በዛ እና ጥንቃቄ አድርጉ ያጀማ፣ ጥንቃቄ አድርጉ። ዝም ብላችሁ የሆነ ቪዲዮ እንደዚህ ተብሏል ነብያችን ብቻ ብዙ ነገር ነገራችኋለሁ፣ አትሸከሙትም። ይብሮ ንገርልኝ እስኪ እንደበልልኝ ብዙ ነገራችሁ ነገር አለ ልትሸከሙታችን ብሏል ኢየሱስ እና እንደዛ እያደረጋችሁ ነው። ጥንቃቄ አድርጉ ያጀማ። አይ ቀጥታ አቡኪያ ወደዛ ብንገባ ይሻላል ኢንሻአላህ። አይ ቲንክ ሰዓት እንዳይሄድና ጀማውም እንዳይወጣ ወላሂ በደንብ አዳምጡ። ዛሬ ስለ ጀነት እናውራ እስቲ። ተስፋ ስለተደረግንለት አላህ Subhanahu Wa Ta'ala ባሪያዎቹን ስላዘጋጀልን ትልልቅ ጸጋዎች እስቲ እናውራ። ምን ትላላችሁ? እናውራ ስለዚህ ወይስ ምን? እስቲ ጀማውን ነው የምፈልገው ነው። ጀማው እንዴት ነው እናውራ? እሺ እናውራ ካላችሁ ደስ ይለኛል። አይ የምትሉ ከሆነ ደግሞ በቃ ጥያቄና መልስ እናደርጋለን። እንዴት ትላላችሁ? አዎ ግን ስለ ጀሃነም ደግሞ መጨረሻ ላይ ግዴታ ነው።
ከዚህ በፊት ብዙ ታሪክ ስሰማ አሁን ዑመር ኢብኑ ኸጣብ ብዙ ጊዜ ስለ ጀነት አውሩ ምናምን ይሉና ብዙ ሐዲስ ለቻለ ነው ስለ ጀነት ማውራት ደግሞ ሲበዛ ምናምን ይሄማ እንደዚህማ ከሆነ የሰው ልብ ላይ በቃ በጣም ሌላ ታሪክ ውስጥ እንዳይገቡ ደግሞ ይሉና ትንሽ ጀሃነም ነው ደገፍ የኛ ስለ ጀነት ስለከተወራ እንደዛ እንቀጥላለን። አንተ እሺ፣ በዛው በመሐልም ስላለ እንቀጥላለን። እሺ ኢንሻአላህ። እንግዲህ ያው ስለዚህ ዛሬ እንጀምራለን ማለት ነው። ሳይ ሙስሊም ላይ 28-25 ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ በማለት ነግረውናል ማለት ነው። ምን አሉ መሰላችሁ? የቁሉ ሸሂድቱ መዐ ረሱሊላሂ ሰለላሁ